በመጀመሪያ ካፕከት አፕ ላይ እንገባለን። ከዛም ፊት ለፊት ላይ እንደዚህ አይነት ነገር ይመጡላችኋል። እዚህ ጋር ኤክስፓንድ የሚል ምልክት አለ፣ በቀስት ምልክት። እሱን ስትነኩት ወደ ታች ያወርድላችሁና ብዙ አይነት ቱሎችን ያሳያችኋል። እሱም በሌላ ቪዲዮ የምናየው ይሆናል። ስለዚህ አሁን ወደ ዋናው አሰራር እንግባ። አዲስ ፕሮጀክት ስትጀምሩ ኒው ፕሮጀክት ብላችሁ እዚህ ጋር ነክታችሁ ነው የምትጀምሩት። ወደ ስልካችሁ ጋለሪ ቀጥታ ይወስዳችኋል ማለት ነው። ስለዚህ ቪዲዮ ከሆነ መምረጥ የፈለጋችሁት ቪዲዮ የሚለው ላይ ሆናችሁ አንድም ሁለትም ከዛ በላይ የፈለጋችሁትን ያህል ቪዲዮ እየነካችሁ መምረጥ። የመረጣችሁትን ማጥፋት ከፈለጋችሁ ደግሞ እያንዳንዱን ነክታችሁ መቀነስ ማለት ነው። ሌላው ፎቶ መሀል ላይ መቀላቀል ከፈለጋችሁ ፎቶ የሚለው ላይ ገብታችሁ ደግሞ በተመሳሳይ የምትፈልጉትን ያህል ፎቶ መምረጥ። ስጨርሱ አድ ማለት። ሌላው ምንድነው እዚህ ጋር የምትመለከቱት አልበምስ የሚለው ጥቅሙ ምንድነው? ስልካችን ላይ በጣም ብዙ ቪዲዮና ፎቶ ካለ ስክሮል እያደረጉ ከመምረጥ አልበም የሚለው ላይ ስትገቡ እንደዚህ በፎልደር አድርጎ ያስቀምጥላችኋል። ስለዚህ የምትፈልጉትን ፎቶ ወይም ቪዲዮ በቀላሉ ለማግኘት ይረዳችኋል ማለት ነው። ሌላው ከጎን ያለው ላይብረሪ የሚለው ነው። ላይብረሪ የሚለው ነገር ጥቅሙ ምንድነው? የቪዲዮአችን ማጣፈጫ ወይም ቅመም አይነት ነገር ነው የሚሰጠው ስያሜ። ምንድነው እዚህ ላይ ያለው? ግሪን ስክሪኖች አሉ፣ የተለያየ አይነት ባክግራውንድ አሉ፣ በቪዲዮ መሀል የሚገቡ በጣም ብዙ ኢፌክቶች አሉና እነዚህንም በተመሳሳይ በሌላ ቪዲዮ ለራሱ ሙሉ ቪዲዮ ምሰራ ይሆናል። ያው ዛሬ ሃይላይት ስለሆነ እንድታዩት ያክል ነው። ስለዚህ በዚህ መልኩ ጨረስኩኝ። አሁን ከአልበም ላይ ገባሁና የምፈልገውን ቪዲዮ ለማግኘት ካሜራ ላይ ገብቼ በቀላሉ አገኘው ቪዲዮ ማለት ነው። ስክሮል እያረኩኝ ጊዜ ከመፍጨት ከዛ በኋላ ቪዲዮን ከመረጥኩ በኋላ አድ ብዬ ነው ማስገባው። በመቀጠል ኤዲት ወደምናረግበት ይወስደናል። ከዛ በፊት ፊት ለፊት ላይ ያሉትን አንዳንድ ነገሮች ልንገራችሁ። እዚህ ጋር ምልክት ያረኩበት ነገር ቪዲዮአችንን በትልቁ እንድናይ የሚያደርገን ነው። ማለትም ኤዲት ስናረግ ካልታየን። እዚህ ጋር ሌላ ምልክት ያረኩበት ደግሞ ለማሳነስ ነው መልሶ ማለት ነው። ሌላኛው ደግሞ እዚህ ጋር ሚዩት ክሊፕ ኦዲዮ የሚለው ምልክት ነው። እሱ ያስገባነው ቪዲዮ ድምጽ ሙሉ ለሙሉ ማጥፋት ከፈለግን አንድ ጊዜ ስንነካው ቪዲዮ ድምጻችንን ሚውት ያደርጋል። ሌላኛው እዚህ ጋር ምልክት ያረኩባቸው ነገር አንዶና ሬዶ ይባላሉ። በዚህ በኩል ያለው አንዶ ነው፣ በዛ በኩል ያለው ሬዶ ይባላል። ጥቅማቸው ምንድነው? ለምሳሌ የተለያየ አይነት ስቲከር ምናምን እያስገባን ኤዲት በምናረግበት ጊዜ ድንገት ማጥፋት ከፈለግን በአንዶ እንጠቀማለን። መመለስ ከፈለግን ደግሞ ሬዶን እየነካን የጠፋብንን ነገር ወይ ደግሞ ድንገት ዲሊት ያደረግነውን ነገር መልሰን ማግኘት እንችላለን ማለት ነው። እሱ በቪዲዮ መሀል በደንብ ሳሳያችሁ ትረዱታላችሁ። ስለዚህ ሃይላይቱን እነዚህን ሰጥቻለሁ። ስለዚህ ዛሬ በዋናነት የምናየው እዚህ ጋር ከታች የምትመለከቷቸው የኤዲቲንግ ቱሎች መካከል ነው ማለት ነው። እነዚህ መሰረታዊ የካፕከት ኤዲቲንግ ቱል ናቸው ወይም ዋና የምንላቸው ናቸው። ለምሳሌ አሁን እዚህ ጋር ኤዲት የሚለው ላይ ብትገቡ በጣም ብዙ አይነት ኤዲቲንግ ቱሎች አሉ። እያንዳንዱን የምናይ ይሆናል ማለት ነው። ስለዚህ በመጀመሪያ የምናየው ምንድነው? ኤዲት የሚለው ላይ ስፕሊት ነው ማለት ነው። ስፕሊት ለሁሉም ነገር መሰረታዊ ነገር የምንለው አይነት ቱል ነው ማለት ነው። ስፕሊት ለብዙ ነገሮች እንጠቀምበታለን። ነገር ግን ዛሬ አራት ወሳኝ ጥቅሞችን ነው ማሳያችሁ። የመጀመሪያው ጥቅም ምንድነው? ቪዲዮአችንን የምንፈልገው ያህል ቦታ ድረስ ለመቆራረጥ ይጠቅመናል። ለምሳሌ ቪዲዮን መቁረጥ ብፈልግ ቪዲዮን የተወሰነ ያህል አስኬድና መቁረጥ የምፈልጉበት ቦታ ላይ አቆመዋለሁ። እቺ ነጯ መስመር የምንቆርጥባት ቦታ ምልክት እየሰጠች ነው። ከዛም ቪዲዮአችሁን ተነኩና ስፕሊት ትሉታላችሁ። ቆረጠው። እዚህ ጋር ያያችሁ የቆረጠውን አሁንም የተወሰነ ታስኬዱና መቁረጥ የምትፈልጉበት ቦታ ላይ ታቆሙታላችሁ። ነጯ መስመርም አብራ ነው የምትቆመው። ቪዲዮአችሁን ነክታችሁ ስፕሊት፣ አሁንም ቆረጠው። ስለዚህ አሁን 1 2 3 ቪዲዮ አለኝ ማለት ነው። ስለዚህ እናንተ የምትፈልጉት ያህል ድረስ መቆራረጥ ትችላላችሁ ማለት ነው። አሁን እኔ እዚህ ጋር አራተኛ ቪዲዮ እየቆረጥኩ ነው። ሁለተኛው የስፕሊት ጥቅም ምንድነው? እዚህ ጋር ነጭ ቦክስ ያላቸው ምልክቶች ቪዲዮ ስንቆራረጥ የሚመጡ ናቸው። ሁለተኛው ጥቅሙ ምንድነው? እያንዳንዱ ላይ እንጨት ምልክቷን ስትሬት በማቆም እዚህ ጋር የፕላስ ምልክት ያለው ቦክስ አለ። እሱን ስትነኩት ወደ ጋለሪ ነው የሚወስዳችሁ። ከጋለሪያችሁ ሌላ አዲሽናል ቪዲዮ መጨመር ከፈለጋችሁ ቪዲዮ መርጣችሁ አንድም ሁለትም የፈለጋችሁትን ያህል ማለት ነው ቪዲዮአችሁን መርጣችሁ አድ ብላችሁ ስታስገቡ በቆራረጣችሁት ቪዲዮ መሀል ሌላ ቪዲዮ አስገባችሁ ማለት ነው። አያችሁ? ይሄ ነው ሁለተኛው ጥቅም ስፕሊት፣ በቪዲዮዎች መሀል ቪዲዮ ለማስገባት ማለት ነው። ስለዚህ አሁን ይሄን ቪዲዮ ዲሌት እናድርገው። ነካሁት፣ ዲሌት። ቅድም ስለ አንዶና ስለ ሬዶ አሳይቻችሁ ነበርና አሁን ዲሌት ያደረግነውን ቪዲዮ ለመመለስ እቺኛዋን ምልክት ወይም አንዶን ስንነካ ይመልሰዋል። ሬዶን ብንነካ ደግሞ ያጠፋዋል። ስለዚህ የእነሱም ጥቅም በደንብ ብሪፍሊ እንዲገባችሁ ብዬ ነው። ሶስተኛው የስፕሊት ጥቅም ምንድነው? እያንዳንዱ እነዚህ ቦክሶቹ ቪዲዮ ስንቆራረጥ የሚመጡ ነው ብያችኋለሁ። ቦክሶቹን ስትነኩ ቀጥታ ትራንዚሽን ላይ ነው የሚወስዳችሁ። ትራንዚሽን ደግሞ ቪዲዮ ለማሳመር በጣም ወሳኝ ነገር ነውና
ትራንዚሽን ላይ እንደምትመለከቱት የሀገር ኢፌክት ነው ያለውና አሁን ለምሳሌ እያንዳንዱን ስነካ የሚመጣውን ኢፌክት እዩት እዛኛው ቪዲዮ ላይ ማለት ነው። እንደዚህ እየቀያየራችሁ የሞከራችሁ ለእናንተ ቪዲዮ የሚመጥን አይነት ትራንዚሽን መስጠት፣ ቁጥሩን መቀነስና መጨመር ሰከንዱን ቆይታውን ከፈለጋችሁ ደግሞ እዚህ ጋር ያለውን 0.1 ሰከንድ እስከ 1.4 ሰከንድ የሚላለ ማስተካከል። ከዛም ስጨርሱ የራይት ምልክቷን ተጭኖ መውጣት። አራተኛው ጥቅም ምንድነው የስፕሊት? ለምሳሌ ከፊት የነበረውን ቪዲዮአችሁን ወደ ኋላ የኋላውን ወደፊት የመሃሉን ወደፊት ምናምን መቀየር የምትፈልጉ ከሆነ አሁን ለምሳሌ እኔ ወደ መጨረሻው ቪዲዮ ነው ሄድኩት። ቀድም ባሳያችሁ መሰረት ስፕሊት ብዬ ቆራረጥኩት። ከዛም የቆረጥኩትን ቪዲዮ በእጄ በደንብ ጫን ብዬ ይዘውና ወደ ጎን ወስደዋለሁ። ከዛም ቪዲዮ ቆራርጬ ስለነበር ከዚህ በፊት በዚህ መልኩ ነው የሚያመጣልኝ። መፈልግበት ቦታ ላይ ወስጄ አስቀምጠዋለሁ ማለት ነው። አሁን የኋለኛውን ቪዲዮን አምጥቼ ሁለተኛ ላይ ያደረኩት ማለት ነው። አያችሁ? ስለዚህ በዚህ መልኩ ማስተካከል ይቻላል። ብዙ ጥቅሞች አሉት። ሌሎቹ ደግሞ እንደዚህ በቪዲዮ መሃል የምትረዱት አይነት ስለሆኑ በዛን ወቅት በቀላሉ የምናይ ይሆናል ማለት ነው። ሌላው ኤዲት ውስጥ የምናገኘው ስፒድ ነው። ስፒድ የቪዲዮአችንን ፍጥነት ለመጨመርና ለመቀነስ እንገለገልበታለን። ሁለት አይነት የስፒድ አሰራር አለ። እሱን ነው የምናየው። ቪዲዮአችንን እንንካና ስፒድ ላይ ወስደናል። ስፒድ ላይ እንገባለን። ከዛም ኖርማል እና ከርቭ የሚል ሁለት አይነት የስፒድ አይነት አለ። ኖርማሉን እንየው። ኖርማሉ ላይ ከ0.1 እስከ 100 ታይምስ ድረስ የስፒድ አይነቶች አሉ። ከአንድ በላይ ያሉት ፍጥነት ለመጨመር የምንገለገልበት ሲሆን ከአንድ በታች ደግሞ ቀስ ያሉ ቪዲዮዎችን ወይም ደግሞ ስሎ ሞሽን የምንላቸው አይነት ቪዲዮዎችን ለመስራት እንገለገልበታለን። ብዙ ጊዜ ከአንድ በታች ያሉትን ቪዲዮዎች ስንሰራ ወይም ስሎ ሞሽኑን ስንሰራ ኳሊቲያቸው ስለሚቀንስብን እዚህ ጋር ስሙዝ ስሎ ሞሽን የሚል ምልክት አለ ስፒድ መጨመሪያና መቀነሲያው በታች ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ እሱን ነክተን ቤተር ኳሊቲ ማለት አለብን። አለበለዚያ ስሎ ሞሽን ሲሆን ድብዝዝ ማለት ነገር ይኖራል። ስለዚህ ኖርማል የምንለው የስፒድ አይነት ይሄኛው ነው ማለት ነው። እናንተም በተለያየ መልክ እያደረጋችሁ መሞከር ይኖርባችኋል ማለት ነው። ሰርተን ስንጨርስ የራይት ምልክቷን ተጭኖ መውጣት ነው። ሁለተኛው የስፒድ አይነት ከርቭ ነው። ከርቭ ምን አይነት ስፒድ ነው? በራሳቸው ኤዲት ተደርገው የተቀመጡ የስፒድ አይነቶች ናቸው። ማለትም በቃ ተስተካክለው የተቀመጡ ናቸውና ብዙ ጊዜ አይታችሁ ከሆነ እነዚህ ሞዴሊንግ የሚሰሩ ሰዎች ወይም የአክሽን ሙቪ ቲክቶክ ላይ የሚሰሩ ሰዎች ይህንን አይነት ስፒድ ይጠቀማሉ። የሆነ መጀመሪያ ላይ እያፈጠነ ከዛም በስሎ ሞሽን እያደረገ ምናምንና እነዚህ ከርቭ ስፒዶች ቪዲዮ ማሳመር ላይ በጣም ትልቅ ድርሻ አላቸውና በተለይ ደግሞ እንደዚህ የተንቀሳቀሳችሁ የልብስ ሊሆን ይችላል የተለያየ አይነት አድቨርታይዝመንትም ለመስራት ወይም ደግሞ ሙቪ ለመስራት አጫጭር ሙቪዎችን በጣም ትልቅ ድርሻ አላቸውና እነዚህን ብትጠቀሙ አሪፍ ነው ማለት ነው። ሌላው ምንድነው እነዚህን ስፒዶች ከመረጣችሁ በኋላ ያልተመቻችሁ ነገር ካለ ራሳቸው ላይ እዛው ኤዲት ማድረግ ትችላላችሁ። እንዴት ነው የምታደርጉት? ለምሳሌ ይሄኛውን መረጥኩ፣ ደግሜ ኤዲት የሚለውን ስነካ እንደዚህ አይነት ግራፍ ያመጣልኛልና እዚህ ጋር 10 0.1 እና 1 የሚል አለ። 10 ፍጥነት መጨመሪያ ነው፣ 0.1 ፍጥነት መቀነሻ ነው፣ መሀል ላይ ያለው አንድ ደግሞ ኖርማል ማለት ነው። እና እነዚህ ጥቋቁር ዶቶች የምታዩቸው ደግሞ የፍጥነቱን መጨመርና መቀነስ። አሁን ወደ ታች የምታረጉ ከሆነ እየቀነሳችሁ ነው፣ ወደ ላይ የምታረጉ ከሆነ እየጨመራችሁ ነው ማለት ነው። ለምሳሌ እኔ አሁን ወደ ታች አድርጌ 0.1 ላይ ነው ወደ ታች ያደረኳት ክቧን ጥቁሯን ነገር ማለት ነው። ያ ማለት ቪዲዮአችሁ ላይ ስትመለከቱ በጣም ስሎ ሞሽን ሆኗል። ይሄድና ስሎ ሞሽን ይሆናል እና ግራፉን ለመረዳት መሞከር ነው። ምን ማድረግ ነው? ወደ ላይ አድርጋችሁ ከፍ ካረጋችሁት ወይም ደግሞ ከአንድና በ10 መካከል ወይ ደግሞ 10 ድረስ የምታረጉት ከሆነ እንደዚህ ፍጥነት እየጨመራችሁ ነው ማለት ነው። ስለዚህ ቪዲዮአችሁን ከመጀመሪያው ግራፍ ብትጀምሩ ቀስ ብሎ መጣ፣ ወደ ታች ወረደ፣ ከዛም እየፈጠነ መጣ፣ ወደ ታች ወረደ እያላችሁ ግራፉን ፕራክቲስ ማድረግ ነው። ግራፉ ያን ያህል ከባድ ነገር አይደለም። 10 ታይምስ 1 እና 0.1 ቅድም እንደሆነ ስላሳያችሁ ማለት ነው። ስለዚህ በዚህ መልኩ ስፒዳችሁን ለቪዲዮአችሁ አሳምራችሁ መስራት ትችላላችሁ ማለት ነው። ሌላ ምንም አይነት ስፒድ መስጠት ካልፈለጋችሁ ምናምን ነን የምትል ምልክት አለች እዚህ ጋር። እሷን ስትነኩት ሙሉ ለሙሉ ምንም አይነት ስፒድ አይኖረውም ቪዲዮአችሁ ማለት ነው። ወደ ኋላ ለመመለስ ደግሞ እንደዚህ ባክ እያላችሁ ይሆናል የምትመለሱት ማለት ነው። የመጨረሻው የምናየው ነጥብ እንዴት ስፒዳችንን አንድ ቪዲዮ ላይ የተለያየ አይነት ቦታ መስጠት እንደምንችል ነው። በስፕሊት ነው የምንሰራው። ለምሳሌ ይሄ ቪዲዮ ያለ የምፈልገው ቦታ ላይ አቆማለሁ፣ ስፕሊት ብዬ ቆርጣለሁ። ስለ ስፕሊት አይተናል ማለት ነው ከዚህ በፊት። አሁንም በተመሳሳይ የምፈልግበት ቦታ ጠጋላለሁ፣ አቆማለሁ፣ ቪዲዮዬን ስፕሊት ስለው ይቆርጥልኛል። ከዛም ለመጀመሪያው ቪዲዮ ለቆረጥኩት ላይ ስፒድ መጨመር ፈልጊያለሁ። እሱን ነክቼ ስፒድ ኖርማል ወይም ከርቭም ከፈለጋችሁ ከዛም የምትፈልጉትን ያህል ስፒድ መጨመር መቀነስም መስጠት ትችላላችሁ። ቀጥሎ አሁንም ያለውን ቪዲዮ ይነካው ስፒድ የምፈልገውን መረጥኩ፣ የምፈልገውን አይነት ስፒድ መስጠት። ስለዚህ አንድ ወጥ ቪዲዮአችንን ስፒዱን እየቀያየርን መስራት እንችላለን። በምን? በስፕሊት። ስለዚህ ይህንን ፕራክቲስ ማድረግ ይኖርብናል።
ሌላው ኤዲት ላይ ስንገባ የምናገኘው ምንድነው? አኒሜሽን ነው። አኒሜሽን ቪዲዮአችን ለማሳመር ይረዳናል። እንዲሁም ከአንድ ቪዲዮ ወደ ሌላ ቪዲዮ ስንሄድ እንደ ትራንዚሽን ነገርም የማገዝ ነገር አለው። ወይም የቪዲዮአችን መግቢያና መጨረሻ ላይ ውበት እንዲኖረው የሚያደርገን ነው ማለት ነው። ለምሳሌ አሁን በተመሳሳይ እስቲ ቪዲዮአችንን በስፕሊት እንቆራርጠው። የምንፈልጉበት ቦታ ድረስ ታቆማላችሁ፣ ስፕሊት ብላችሁ መቁረጥ። አሁንም እንደዛ ማድረግ፣ ስፕሊት ብላችሁ መቁረጥ። ስለዚህ ቆራርጬ ወደ 4 ቪዲዮ አካባቢ አለኝ ማለት ነው። ስለዚህ አሁን የምናደርገው ምንድነው? እያንዳንዱን የቆራረጥነውን ቪዲዮ እየነካን ለምሳሌ ይሄኛውን ነካው አኒሜሽን እዚህ ጋር እንደምትመለከቱት ኢን አውት እና ኮምቦ ሚል አለ። ኢን ማለት የቪዲዮአችሁ መጀመሪያ አካባቢ ላይ የምትጠቀሙት አይነት አኒሜሽን ነው። አውት ደግሞ ስጨርሱ አካባቢ ነው። ኮምቦ ደግሞ የሁለቱ ቅልቅል ነው ማለት ነው። ስለዚህ አሁን እያንዳንዱን አኒሜሽን እየነካችሁ ብትሰሩ እዚህ ጋር ስክሪናችሁ ላይ የተለያየ አይነት አኒሜሽን ታያላችሁ ማለት ነው። የምትፈልጉትን መምረጥ ትችላላችሁ። ስለዚህ ፋይናሊ ስጨርሱ የራይት ምልክቷን ተጭኖ መውጣት ነው። በተመሳሳይ አሁንም ሁለተኛውንም ነክታችሁ የምትፈልጉትን አይነት አኒሜሽን መምረጥ ነው እና አሁን ከአንድ ቪዲዮ ወደ ሌላ ቪዲዮ ስትሄዱ አኒሜሽኑ ውበት ይሰጠዋል ለቪዲዮአችሁ ማለት ነው። በተለይ ደግሞ መጀመሪያ አካባቢ አሁን ንግግር የምታደርጉ ከሆነ ኮንተንት ክሬተር ከሆናችሁ መጀመሪያ አካባቢ አኒሜሽኖችን ብትጠቀሙ ለቪዲዮአችሁ የሆነ ሁክ የማድረግ ወይም ደግሞ ሰዎችን የመሳብ አይነት ነገር ይኖረዋል ማለት ነው። በተጨማሪም ለአንድ ቪዲዮ ብቻ መስጠት ትችላላችሁ ሳትቆራርጡ አኒሜሽን ማለት ነው። ወይም ደግሞ ሌላ ቪዲዮ ማስገባት ከፈለጋችሁ እዚህ ጋር በነጭ ያለችዋን የፕላስ ምልክት ተጭናችሁ ወደ ጋለሪ ወስዳችኋል ቪዲዮ አስገብታችሁ መስራት ትችላላችሁ ማለት ነው። ሌላኛው ኤዲት ላይ የምናገኘው ነገር ምንድነው? ስታይል ነው። ስታይል በተለይ ደግሞ ፎቶ አስገብታችሁ ካፕከት ላይ ስትሰሩ ላይክ ቪዲዮ እስከ ማስመሰል ድረስ የሚደርስ አይነት ነገር ነው። ቪዲዮአችሁንም በጣም የሚያምር አይነት እይታ ነው የሚሰጠውና ካፕከት ራሱ የሚፈቅድላችሁን አይነት ስታይል ራሱ ያስቀምጣል። ካልሆነ እንደዚህ ጥቁር ነው የሚያደርገው። ስለዚህ አሁን እዚህ ጋር አውቶ ቬሎሲቲ የሚለውን ስታይል እንሞክረው ለምሳሌ ያህል ማለት ነው። እሱን ስትመርጡ ትንሽ አፕላይ እስኪያደርግ ትንሽ ይቆያል። ሲጨርስ ግን ቪዲዮአችሁ ላይ እንደምታዩት የሆነ ስታክ የሚያደርግ አይነት ስታይል ሰጥቶታል ማለት ነው። እንግዲህ ሲጨርሱ የራይት ምልክቷን ተጭኖ መውጣት ነው። እስቲ አሁን ደግሞ ግማሽ ስታይል ሰጥተን ግማሽ ደግሞ ቪዲዮአችንን እንደነበረው እንዴት ማድረግ እንደምንችል እናያለን። እሱንም በተመሳሳይ በስፕሊት ነው የምናየው። ስለዚህ ወይ ቪዲዮ ወይ ፎቶ ነው የምታስገቡት። ስለዚህ ስፕሊት ብላችሁ ትቆርጡና የቆረጣችሁትን ቪዲዮ ነክታችሁ ስታይል መስጠት ወይም ደግሞ ፎቶ ከሆነ ፎቶ አስገብታችሁ ፎቶአችሁን ነክታችሁ ስታይል የምትፈልጉትን መስጠት። አሁን ቪዲዮአችሁን ብትመለከቱት ስታይል አለው፣ ከዛ በኋላ ስታይል የለውም። ፕላስ ምልክቷንም ተጭናችሁ ሌላ ነገር አስገብታችሁ አሁንም መስራት ትችላላችሁ። ሌላው ኤዲት ላይ የምናገኘው ምንድነው? ዲሌት ነው። ዲሌት ያው መሰረታዊ ነገር ነው። ስለዚህ እንዴት ዲሌት እንደምናደርግ እናያለን ማለት ነው። አሁንም በተመሳሳይ ዲሌት ማድረግ የምንፈልገው ቦታ ላይ እንቆራርጠዋለን በስፕሊት። ከዛ መሀለኛውን ከሆነ ዲሌት ማድረግ የፈለኩት ነካዋለሁ። ዲሌት ስለው ከመሃል ተቆርጦ ይወጣል ማለት ነው። ስለዚህ በዚህ መልኩ ነው ቪዲዮአችሁንም ሆነ ኦዲዮአችሁን የምትቆራርጡት ማለት ነው። ሌላው ኤዲት ላይ የምናገኘው ምንድነው? ኢንሃንስ ቮይስ የሚለው የዚህ ነገር ጥቅሙ ምንድነው? ድምጽ በስልካችን ሪከርድ ያደረግነውም ወይም ደግሞ እዚሁ ካፕከት ላይ ቮይስ ኦቨር ከሰራን የሰራነውን ቮይስ ነክተን ኢንሃንስ ቮይስ ስንለው የድምጹን ጥራት በእጥፍ ይጨምርልናል ማለት ነው። ቮይስ ኦቨር ወይም ደግሞ ድምጽ አቀዳድን በማሳያችሁ ጊዜ በደንብ ግልጽ እንዲሆንላችሁ ኢንሃንስ ቮይስ የሚለውን ደግሜ ያሳያችኋለሁ ማለት ነው። ሌላኛው ኤዲት ላይ የምናገኘው ነገር ደግሞ ምንድነው? አይዞሌት ቮይስ የሚለው ነው ማለት ነው። የዚህ ነገር ጥቅም ምንድነው? ካፕከት ላይ ዘፈን አስገብታችሁ ወይም ደግሞ በሙዚቃ ያለ ቪዲዮ አስገብታችሁ ያስገባችሁትን ቪዲዮ ወይም ዘፈን ነክታችሁ አይዞሌት ቮይስ ብትሉት እንደዚህ አይነት አማራጭ ያመጣል። ስለዚህ የመጀመሪያው ኪፕ ቮካል የሚል ነው። ሁለተኛው ሪሙቭ ቮካል የሚል ነው። ኪፕ ቮካል የሚለው የዘፋኙ ድምጽ ብቻ ይሰማና ክላሲካሉ ይጠፋል። አሁን ቲክቶክ ላይ የሆነ ትሬንድ ነገር ሆኗል እና የዘፋኙ ግጥሙን እያለ በዜማ ይሰማል፣ ነገር ግን ማጀቢያ የሙዚቃ መሳሪያዎቹ የሚጫወቱት ፓርት አይኖርም ማለት ነው ኪፕ ቮካል ስትሉት። ነገር ግን ሪሙቭ ቮካል ስትሉት ደግሞ እንዴት ነው የሚሆነው? የዘፈኑን ላይሪክስ ወይም ግጥም ያጠፋውና ክላሲካል ብቻ ይሆናል ማለት ነው። ስለ ኦዲዮ በማስተምራችሁ ጊዜ በደንብ ግልጽ አድርጌ ይህንን ነገር አሳያችኋለሁ ማለት ነው። ሌላኛው ኤዲት ላይ የምናገኘው ነገር ምንድነው? ሪተች ውበትን፣ የፊትን ገጽታ ወይም የሰውነትን ገጽታ ለመቀየር ነው የምንጠቀምበት። እዚህ ጋር የምታያቸው አንዳንድ ኤዲቲንግ ቱሎች ያልመጡበት ምክንያት ፎቶ ስላስገባው ነው። ቪዲዮ ስታስገቡ ይመጣሉ ማለት ነው። እነዚህ ባለፈው ያሳየኋችሁ ማለት ነው። ስለዚህ ሪተችን እናያለን። አሁን ሪተች ላይ ስትገቡ ፌስ እና ቦዲ ሚል ይመጣል። ፌስን እኔ መጀመሪያ ፌስ ላይ ስትገቡ በመጀመሪያ ፊታችሁን ዙም ነው የሚያደርገው። ከዛ በኋላ እዚህ ጋር የምትመለከቷቸው ስሙዝ፣ ስኪንቶን፣ ስማይል ላይንስ ምናምን ብዙ አይነት አሉና ስሙዝ የሚለው የሚጠቅመው የፊታችንን ጥራት በደንብ አድርጎ ልሙጥ አይነት በሚባል ደረጃ ያደርጋል። ስለዚህ እናንተ ቁጥሩን መጠናችሁ ፊታችሁን እያያችሁ ማስተካከል ነው። ስኪንቶን የሚለው ላይ ስትገቡ ደግሞ የፋውንዴሽን ነው የሚያስመርጣችሁ። በተለይ ለሴቶች ነው የሚጠቅመው። ቀላ ያለ ከሆነ
ጸይምም ከሆኑ ምናምን የፈለጋችሁትን መምረጥ ትችላላችሁ። ስጨርሱ ያችን ምልክት ነክቶ መውጣት ነው። እነዚህ ስማይል ላይንስ ምናምን የአይን የፊት ምልክቶች ያሉት የአፍንጫችሁን ቀጥታ የአይናችሁን ጥበት ምናምን ነው እንትን የሚሉት። እዚህ ጋር ደግሞ ብራይትን የሚለው ፊታችሁ ቀላ እንዲል ያደርጋል። እሱም ጠቃሚ ነው በትንሹ ከተሰጠ። ፋይቲዝ የሚለው ደግሞ እየሳቃችሁ ከሆነ ጥርሳችሁን ነጣ ለማድረግ ነው። ሌላኛው ሪሼፕ የሚለው ላይ ስትገቡ የአገጫችሁን፣ የአይናችሁን፣ የአፍንጫችሁን የሁሉም የቅንድባችሁን ሳይቀር ሳይዝ በምትፈልጉት መልኩ እየጨመራችሁና እየቀነሳችሁ ማስተካከል ማለት ነው። ፎቶአችሁን ወይም ቪዲዮአችሁን እያያችሁ ማስተካከል። አይንም ከሆነ አይ የሚለው ላይ ገብታችሁ ወደዚህ ወደዛ እያደረጋችሁ የሚያምር አይነት ሉክ መስጠት ትችላላችሁ ማለት ነው። አፍም ቢሆን እንደዛው ማተለቅ ማሳነስ ምናምን ትችላላችሁ። አይብሮ ቅንድብ ደግሞ የቅንድባችሁን መጠን መጨመር፣ ወደ ላይ ከፍ ማድረግ ከፈለጋችሁ ከፍ ማድረግ ምናምን እናንተ እሱን ቁጥሩን እየመነካካችሁ መሞከር ነው ማለት ነው። ለእናንተ የሚሆነው እናንተ ስለምታውቁ። ቁጥሩን መቀነስ መጨመር የምለው ደግሞ ፎቶአችሁን እያያችሁ ማስተካከል ለማለት ፈልጌ ነው። ሌላኛው ሜካፕ ላይ ስትገቡ ሉክ አለ፣ አይላሽ፣ አይሻዶ እና ሊፕስቲክ። ሉክስ የሚለው በጣም የሆነ ፌክ ስለሚመስል ባትጠቀሙት። አይላሽ የሚለው ላይ ደግሞ ናቹራል የሆኑ አይላሾች አሉ። እነሱን መርጣችሁ ቁጥሩን መቀነስ ተፈጥሯዊ እንዲመስል ማለት ነው። አይሻዶም እንደዛው አይሻዶም የሚለውንም መርጣችሁ ቁጥሩን ማሳነስ ሳይበዛ ፌክ እንደሆነ እንዳያስታውቅ ማለት ነው። ሊፕስቲክም እንደዛው። ሊፕስቲኩ ግን ብዙ ትናንሽ ከንፈሮች ላይ ስለማይሰራ አሪፍ አይደለም። አሁን እኔ ትንሽ ስለሆነ ከንፈሬ አነስ ነገር አድርጎ ነው ያመጣው። ለትላልቅ ከንፈር ግን ይሆናል ማለት ነው። ፋይናሊ ስትጨርሱ የራይት ምልክቷን ተጭናችሁ ነው የምትወጡት። ሌላኛው ምንድነው ቦዲ ነው። ቦዲያችሁ እንዴት ነው ኤዲት የምታደርጉት? ቦዲ የሚለው ላይ ሌግ አለ፣ ቦዲ ዌስት ምናምን የሚላል እና አሁን ቦዲ የሚለውን ቁጥሩን ስጨምሩት ቦዲያችሁን በጣም ያሳንሰዋል ማለት ነው እዛ ፎቶአችሁ ላይ ስትመለከቱት። ዌስት ደግሞ ወገብ ነው። አሁንም ቁጥሩን ስጨምሩት ወገባችሁን ሰብሰብ እያደረገ ነው የሚመጣው። እነዚህ ወፍራም ቦርጫ ምናምን ከሆናችሁ ያስተካክላል ማለት ነው። ስሙዝ እና ብራይትን እዚህ ላይም ላይ አለ። እሱንም ማስተካከል ትችላላችሁ ማለት ነው። ቆዳችሁን ስሙዝ ስታደርጉ እዚኛው ላይ ፊታችሁን ሳይሆን ሰውነታችሁን ነው ስሙዝ የሚያደርግላችሁ ማለት ነው። ብራይት የሚያደርግላችሁ ደግሞ ሰውነታችሁን ነው። ሌላኛው ማኑዋል ነው። እዚህ ላይ ስትሬች፣ ስሊም እና ሪሳይዝ ሚል አለ። እዚኛው ላይ ከላይ የምትመለከቷቸውን ቀስቶች ትንሽ ሰፋ ነገር አድርጋችሁ ቁጥራችሁን ስትጨምሩና ስትቀንሱ የምትፈልጉት አይነት ሉክ ሊመጣ ይችላል። ማለትም ማኑዋል ስለሆነ ራሳችሁ ናችሁ ስሊም ማድረግ የምትችሉትም የምታረጉትም። እዛኛው ላይ ግን ራሱ ነው ቀጥታ ስሊም የሚያደርግላችሁ። ስለዚህ ይህንንም ራሳችሁ መጥናችሁ ማስተካከል ትችላላችሁ። ሪሳይዝ የሚለው ደግሞ ችክቧን እንዲቀንስ የምትፈልጉበት ቦታ ላይ ታረጓትና ቁጥሩን መጨመርና መቀነስ። ስለዚህ ስናፕቻት ምናምን ከመጠቀም በኖርማል ካሜራ ቀርጸን ካፕከት ላይ በሪተች ኤዲት ማድረግ። ሌላኛው ኤዲት ላይ የምናገኘው ነገር ደግሞ ምንድነው? ቮሊዩም ነው። የምናስገባውን ቪዲዮ ወይም ኦዲዮ ድምጽ መቀነስና መጨመሪያ ማለት ነው። ሙሉን ከሆነ በዚህ መልኩ ነው የምንቀንሰው። ቪዲዮአችንን ወይም ኦዲዮአችንን ነክተን 0 ላይ ማድረግ፣ ስንጨርስ የራይት ምልክቷን መንካት። ነገር ግን የሆነ ፓርት ላይ ድምጽ ኖሮት የሆነ ፓርት ላይ እንዳይኖረው የምንፈልግ ከሆነ ደግሞ የምንፈልገውን ፓርት በተመሳሳይ በስፕሊት መቆራረጥ። የምንፈልገው ቦታ እስኪደን ስፕሊት ብለን መቁረጥ። እንዲቀንስ የምንፈልግበት ፓርት ያለውን ቪዲዮ ነክተን ቮሊዩሙን መቀነስ። ስለዚህ የመጀመሪያው ላይ ይቀንሳል ቮሊዩማችን፣ ቀጥሎ ያለው ላይ ድምፁ ይጨምራል ይቀንሳል። እሱ የእናንተ ምርጫ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ቮሊዩሙን ማስተካከል ትችላላችሁ ማለት ነው። ሌላው ኤዲት ላይ የምናገኘው ነገር ምንድነው? ከቮሊዩም ቀጣይ ያለው ትራንስፎርም የሚለው ነው። እኔ ቶሎ ቶሎ አፕዴት ስለማረገው ነው ካፕከቴን። እናንተ አፕዴት ካላረጋችሁት ክሮፕ የሚል ነው የሚኖረው ከቮሊዩም አጠገም ማለት ነው። ስለዚህ ትራንስፎርም የሚለው ላይ ስገቡ ሮቴት፣ ሚረር እና ክሮፕ የሚሉ ነገሮች ታገኛላችሁ። ሮቴት የሚጠቅመው ምንድነው? የእናንተን ቪዲዮ ወይም ፎቶ ልክ ሮቴት የሚለውን ስትነኩ ይገለባብጥላችኋል። በ90 ዲግሪ በ180 ዲግሪ በፈለጋችሁት እያደረገ ይገለባብጠዋል ማለት ነው። ሚረር ደግሞ ጥቅሙ ምንድነው? የፎቶአችሁን ወይም የቪዲዮአችሁን አቅጣጫ መቀየር። ለምሳሌ ጦጧ ፊቷ ወደዚህ ነው። ልክ ሚረርን ስትነኩት ፊቷ ወደዛ ይዞራል እና ብዙ ጊዜ ቲክቶክ ላይ ራሳቸውን 2 ወይም 3 ቦታ አድርገው የሚሰሩ ሰዎች የሚጠቀሟት ሚረርን ነው ማለት ነው። ፊታቸው በተመሳሳይ አቅጣጫ እንደዞረ ለማስመሰል። ሌላኛውና የመጨረሻው ምንድነው? ክሮፕ ነው። ክሮፕ ጥቅሙ ምንድነው? ስፕሊት የሚባል የቪዲዮ አሰራር አለ። እሱም በሌላ ቪዲዮ ምና ይሆናል። ነገር ግን የቪዲዮአችሁን ሳይዝ ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም ለተለያየ አይነት እንዲሆን የሚረዳን አይነት ነው ክሮፕ ማለት ነው። እሱንም በሌላ ቪዲዮ በደንብ አድርገን የምናይ ይሆናል ማለት ነው። ለምሳሌ እዚህ ጋር አሁን 16 በ9 ስታደርጉት እንደዚህ መጣ። በእጃችሁ ተጠቅማችሁ በደንብ ስታሳንሱት ደግሞ ጦጧን በዚህ መልኩ ክሮፕ ያደርጋታል ማለት ነው። ስጨርሱ የራይት ምልክቷን ተጭኖ መውጣት ነው። ሌላ ጊዜ በደንብ ስናየው በደንብ አንደርስታንድ ታረጉታላችሁ ማለት ነው። ሌላኛው ኤዲት ላይ የምናገኘው ነገር ምንድነው? አውቶ ሪፍሬም የሚል ነው።
እሱም ምንድነው ልክ እንደ ክሮፕ በተመሳሳይ ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም ለተለያየ አይነት ፕላትፎርም ፍሬም ሳይወጡ በስነ ስርዓት ክሮፕ አድርጎ የሚያስቀምጥላችሁ አይነት ነው ማለት ነው። ለምሳሌ እዚህ ጋር ቲክቶክ ስታረጉት 9:16 ስለሆነ ፊት አድርጎ ነገር ግን ምንም አይነት ችግር ሳይኖርበት ቪዲዮአችሁ እንዲሆን ያደርጋል። ኢንስታግራም ላይ ስታረጉት ግን ግማሽ በግማሽ ክሮፕ አድርጓል፣ ነገር ግን ስቴብል ነው ማለት ነው። ፍሬማችሁ ኳሊቲውን ጠብቆ ፖስት ማድረግ ትችላላችሁ ማለት ነው። ሌላው ኤዲት ላይ የምናገኘው ነገር ምንድነው? አጀስትመንት በጣም ለቪዲዮ ኳሊቲ ወሳኝ ከምንላቸው ነገሮች መካከል አንዱ ነው ማለት ነው። ስለዚህ ቪዲዮአችሁን በኖርማል ካሜራ ቀርጻችሁ አጀስት ብታረጉ የተሻለ ኳሊቲ እና የተሻለ ከለር ታገኛላችሁ ማለት ነው። ስለዚህ አሁን አጀስትመንት ላይ ስንገባ ብዙ አይነት አማራጭ አለ። ብራይትነስ፣ ኮንትራስት፣ ሳቹሬሽን ምናምን አለና ለምሳሌ አሁን እኔ ብራይትነስ ነክቼ ቁጥሩን እየጨመርኩና እየቀነስኩ ለኔ ቪዲዮ የሚመጥነውን አይነት ቁጥር እሰጣለሁ ማለት ነው። እናንተም ለእናንተ ቪዲዮ የሚመጥን። እዚህ ጋር አሁን ኮንትራስት አለ። ኮንትራስታችሁ ነክታችሁ ቁጥሩን ከ5 እስከ 10 ባይበልጥ ጥሩ ነው፣ ብርሃን ላይ ከቀረጻችሁ ማለት ነው። ስለዚህ እኔ አሁን 7-8 አካባቢ ነው የማደርገው፣ ትንሽ ደመቅ ነገር ብሏል ቪዲዮ። ሳቹሬሽንም በተመሳሳይ ትንሽ ነው የምሰጠው፣ ምክንያቱም ከለሩ ጎላ ደመቅ እንዲል የሚያረጋ አይነት ነገር ነው። ሌሎቹንም እያንዳንዱን እየነካችሁ ለእናንተ ቪዲዮ የሚሆነውን አይነት ከለር መገመት ነው። በቃ እየሰጣችሁ እየቀነሳችሁ እየጨመራችሁ ማየት ነው። ምክንያቱም ብርሃንና ጨለማ ላይ የተቀረጸ ቪዲዮ እኩል አይነት አጀስትመንት ስለማይሰጠው ማለት ነው። ሌላው እዚህ ጋር የምትመለከቷት ሻርፕን የሚለው በጣም ለቪዲዮ ኳሊቲ ጠቃሚ አይነት አጀስትመንት ነው እና ከ30 እስከ 40 ብትሰጡት አሪፍ ነው ለቪዲዮአችሁ ማለት ነው። በተለይ ለቲክቶክ ጠቃሚ ነው እና እንደነገርኳችሁ እያንዳንዱን እየነካችሁ የቪዲዮአችሁን ከለር ማሳመር ትችላላችሁ። ምንም አዲስ ነገር የለውም ማለት ነው፣ መሞከር ነው። ምክንያቱም እኔ አሁን እዚህ ጋር ቁጥር ብሰጣችሁ እንትንን እንደዚህ ብላችሁ እናንተ ጨለማ ላይ ወይ ደግሞ ብለር ወይ ደግሞ ኤክስፖዠር የበዛበት አይነት ቪዲዮ ከሆነ የቀረጻችሁት አይመጣላችሁም ከለሩ። ስለዚህ ሁሉንም መሞካከር ነው ማለት ነው። እዚህ ጋር ግራፍም አለ፣ ግራፋችሁ መሞከር ነው። ሌላው አጀስትመንት ላይ ሪኮመንድ ማረጋችሁ ቴምፕሬቸር የምትባለው አጀስትመንት አይነት በጣም ገራሚ ናትና ወደ ኔጌቲቭ አድርጋችሁ የተሻለ አይነት ከለር መስጠት ትችላላችሁ። ሂዩም በጣም አሪፍ ነው። ስለዚህ ለቲክቶክ በተለይ ስናፕቻት ተጠቅማችሁ ኳሊቲው ከሚቀንስባችሁ በኖርማል ካሜራ ቀርጻችሁ አጀስት ማድረግ የተሻለ ይሆናል። ቪዲዮአችሁም ቫይራል የመውጣትም ሆነ ኳሊቲውን የመጠበቅ ሁኔታው ከፍተኛ ይሆናል ማለት ነው። ሌላኛው ኤዲት ላይ የምናገኘው ነገር ደግሞ ምንድነው? ቪዲዮ ኳሊቲ እኔ አፕዴት ስላረኩት ነው ካፕከቴን እንጂ የእናንተ አፕዴት ካልተደረገ ላይኖር ይችላል። ስለዚህ ቶሎ አፕዴት አድርጉ ካፕከታችሁን። እሱ ላይ ስንገባ እንግዲህ ፊልተርስ የሚላሉና ኦልሬዲ የተዘጋጁ ናቸው። አጀስት ማድረግ የከበዳችሁ ሰዎች ፊልተሮቹን መጠቀም ትችላላችሁ። ስለዚህ እያንዳንዱን እየሞከራችሁ ለቪዲዮአችሁ መስጠት፣ ከበዛባችሁ ደግሞ ፊልተሩ እዚህ ጋር መስመሯን እየቀነሳችሁና እየጨመራችሁ ማስተካከል። እዛው ከፊልተሩ አጠገም ደግሞ አጀስትመንት አለ። አጀስትመንቱ ጥቅሙ ምንድነው? ፊልተር ላይ ሆናችሁ የመረጣችሁት ፊልተር ካልተመቻችሁ ራሱ ፊልተሩን አጀስት እንድታደርጉ ነው የሚረዳችሁ ማለት ነው። ስለዚህ ያስገባችሁትን ፊልተር አጀስት ማድረግ ልክ ቅድም እንዳሳየኋችሁ ማለት ነው። ስለዚህ ሁለት ጥቅም አለው ማለት ነው። ሌላኛው ኤዲት ላይ የምናገኘው ራሱ ፊልተር ነው ከጎን ያለው ማለት ነው። ስለዚህ ፊልተር አጀስትመንት ማድረግ ይከብደናል ምናምን የምትሉ ከሆነ ፊልተር መጠቀም ነው። መጠኑን በመስመሯ መጨመርና መቀነስ። ሌላው ኤዲት ላይ ማን እናገኛለን? ሪሙቭ ቢጂ። ምን ማለት ነው? ሪሙቭ ባክግራውንድ ማለት ነው። እዛ ላይ 3 ነገሮች እናገኛለን። የመጀመሪያው አውቶ ሪሙቫል ነው። ይሄ የሚያደርገው ምንድነው? እሱን ስንነካ ከኛ ጀርባ ያለውን ባክግራውንድ ያጠፋና እኛን ብቻ ያስቀራል ማለት ነው። ሁለተኛው ከስተም ሪሙቫል ነው። የዚህ ነገር ጥቅም ደግሞ ምንድነው? እኛ እንዲቀር የምንፈልገውን ሳብጀክት በብሩሽ አቅልመን ሌላውን ማጥፋት ማለት ነው። እዚህ ጋር ላጲስም አለች ምልክት። ስለዚህ የብሩሽ ምልክቷን ነክተን በቀዩ እንዲቀር የምንፈልገውን ፓርት እጃችንን ሳናነሳ ማቅለም። ለምሳሌ እኔ ሙሉ ጦጣዋን ነው ቀይ የቀባሁት። ጦጣዋ ቀርታ ባክግራውንዴ ሙሉ ለሙሉ ጠፍቷል ማለት ነው። ስለዚህ በጠፋው ባክግራውንድ ምትክ ሌላ ነገር ማስገባት ትችላላችሁ ማለት ነው። እሱም በሌላ ቪዲዮ እናያለን። ክሮማኪንም እንደዚሁ በሰፊው ከግሪን ስክሪን ጋር ያይዘን እናያለን ማለት ነው። ሌላኛው ኤዲት ላይ ስትገቡ ማንን ታገኛላችሁ? ኦቨርሌይም ልክ እንደ ስፕሊት በጣም ብዙ ቦታ ይጠቅመናል። ምሳሌ አሁን ቲክቶክ ላይ ራሳቸው እንደዚህ እየጠቆሙ ቪዲዮ ከላይ ማስገባት፣ ቪዲዮ ከታች ማስገባት ከኛ ቪዲዮ ስር ምናምን ለማስክ፣ ለስፕሊት፣ ለብዙ ነገር ነው የሚጠቅመው። ምሳሌ ከፈለጋችሁ በፕላስ ምልክቷ ሌላ ቪዲዮ ማስገባት፣ ካልሆነ ይሄን ቪዲዮ እንቆራርጠውና የኦቨርሌይን ጥቅም እኔ በተመሳሳይ በስፕሊት እንቆራርጠዋለን ቪዲዮአችንን። ከፈለጋችሁ ግን ሌላ ቪዲዮ ፕላስ ነጭ ምልክት ቦክስ ያለባትን ነክታችሁ ማስገባት ትችላላችሁ። ስለዚህ ቪዲዮአችን ከቆራረጥን በኋላ ሁለተኛ ቪዲዮ ይነካው ኦቨርሌይ ስለው ከታች ነው የሚያደርግልኝ። በእጄ ስቤ ከመጀመሪያው ቪዲዮ እኩል አድርገዋለሁ። ትርፍ የመጣ ካለ ደግሞ የታችኛውን ቪዲዮ ነክቼ አስጠጋውና እኩል አደርገዋለሁ። ስለዚህ ሁለተኛ ቪዲዮን እነካና ከታች ያለውን ስክሪን ላይ ያለውን ቪዲዮን በሁለት ጣቴ ተጠቅሜ በደንብ አሳንሰዋለሁ።
ከዛ በኋላ የታችኛው ቪዲዮ ይታያል፣ ይሄኛውን ግን አሳንሻለሁ ማለት ነው። ከዛም የምትፈልጉበት ቦታ እያንቀሳቀሳችሁ ማስቀመጥ ነው። ስለዚህ ቪዲዮ እየጠቆማችሁ ሰርታችሁ በዚህ መልኩ ማስተካከል ትችላላችሁ። እሱንም በሰፊው በሌላ ቪዲዮ እናያለን። አሁንም ሶስተኛ ቪዲዮ ይነክቼ ኦቨርሌይ ስል አሁንም ወደ ታች ያወርድልኛል። በእጄ ስቤ እኩል አደርገዋለሁ። ከዛ በኋላ ሶስተኛ ቪዲዮ ይነክቼ አሁንም በጣቴ ተጠቅሜ ሳሳንሰው አሁንም የምፈልግበት ቦታ ማድረግ እችላለሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ኦቨርሌይ መጠቀም ትችላላችሁ። ሌላው ደግሞ ከታች በኦቨርሌይ ያስገባችሁት ቪዲዮ እንዲታይበት የምትፈልጉበት ቦታ ድረስ ታይሚንጉን ለማስተካከል ለምሳሌ እንዴት ልላችሁ ፈልጌ ነው። ሁለተኛ ቪዲዮአችሁ ሙሉን እንዲታይ ካልፈለጋችሁ በኦቨርሌይ ያስገባችሁት ማለት ነው። ሁለተኛ ቪዲዮአችሁን ትነኩና ታሳጥሩታላችሁ። ከዛም ያጠረበት ድረስ ነው የሚታየው ማለት ነው። ነገር ግን ወደ መሀል ከሆነ እንዲታይ የምትፈልጉት በጣታችሁ ተጭናችሁ ወደ መሀል መውሰድ ነው። እሱንም ብሪፍሊ በሌላ ቪዲዮ እናያለን። ዛሬ እንግዲህ ኦዲዮ ላይ ገብተናል። ስለ ኦዲዮ አንዳንድ ነገር እኔ ከቪዲዮአችሁ ስር አድ ኦዲዮ የምትላለች። ስለዚህ አድ ኦዲዮ ብላችሁ ስትነኩ ከስር የምትመለከታቸው አይነት ነገሮች ይመጣሉ። ከመጀመሪያው ጀምረን ሳውንድ ላይ ስንገባ እነዚህ ነገሮች እናገኛለን። የቲክቶክ ምልክት ያለበት ካፕከታችሁ ከቲክቶክ ጋር የተገናኘ ከሆነ ቲክቶክ ላይ የምትሰሟቸውን ዘፈኖች ፌቨሬት ላይ ካስቀመጣችሁ ካፕከት ላይ እዚህ ላይ ነው የሚመጣው ማለት ነው። ሁለተኛው ከጎን ያለው ቦክሱ ላይ ደግሞ ኤክስትራክትድ እና ዲቫይስ ሚል አለ። እዚህ ጋር ኤክስትራክት ኦዲዮ ፍሮም ቪዲዮ ይላል። ይህ ማለት በቪዲዮ መልክ ያሉ ዘፈኖች ወይም ቪዲዮአችሁን ኦዲዮአቸውን ብቻ ነጥሎ የሚያወጣልን ነው ኤክስትራክትድ የሚለው ማለት ነው። ዲቫይስ የሚለው ከጎኑ ያለው ደግሞ በኤምፒ3 ያወረዳችኋቸው ዘፈኖች ወይም ደግሞ ኦዲዮ ብቻ ሲሆኑ እዚህ ላይ ይቀመጣሉ። ለማሳያ ያክል ከቲክቶክ ላይ አንድ ዘፈን ልውሰድ። ፕላስ ምልክቷን ተጭኝ ያስገባው ከቪዲዮ ስር በእጄ ስቤ እኩል አረኩት። ስለዚህ በዚህ መልኩ ነው ማለት ነው ኦዲዮ የምታስገቡት። ሌላው ከታች ከምትመለከቱት መሃል ኦዲዮ ላይ ማለት ነው ኮፒራይት ሚል አለ። ጥቅሙ ምንድነው? ካፕከት ላይ ኤዲት ስታረጉ ኦዲዮ ታስገባላችሁ ወይም ዘፈን ታስገባላችሁ። ስለዚህ የዛን ዘፈን ኮፒራይት ቼክ ያደርግና ለቲክቶክም ወይም ለሌላ ፕላትፎርም ፖስት ስታረጉ ኮፒራይት ብሎ ዘፈናችሁን አያወርድባችሁም ማለት ነው። እስቲ አሁን ደግሞ ቅድም ያስገባነውን ኦዲዮ እየነካን ከታች ከሚመጡልን ቱሎች ውስጥ ምን መስራት እንደምንችል እናያለን ማለት ነው። ስለዚህ የመጀመሪያ ኦዲዮአችንን ስንነካው ከሚመጡልን ነገሮች አንደኛው ፌድ ነው። ፌድ ላይ እንገባለን። ጥቅሙ ምንድነው? ያስገባነው ዘፈን ላይ መጀመሪያና መጨረሻ ላይ ዘፈኑ ጮክ ብሎ እንዳይጀምርም ጮክ ብሎ እንዳይጨርስም ያደርጋል ማለት ነው። ለምሳሌ ፌድ ላይ ስትገቡ ፌዲን እና ፌድ አውት የሚል አለ። ፌዲኑ የመግቢያ ሲሆን የተወሰነ ያህል ቁጥሩን ብትጨምሩት ወይም እንደፈለጋችሁ እሱን መመጠን የናንተ ስራ ነው። ወታችሁ ብታዩት ግራፍ ነገር ይሰራል። ዝቅ ነገር ብሎ ከፍ የሚል ማለት ነው። ያ ማለት ሙዚቃው ለስለስ ብሎ ቀስ ብሎ ይጀምርና ድምጹን ከፍ እያደረገ ይመጣል ማለት ነው። ይሄንንም በስፕሊት ቆራርጣችሁ ለእያንዳንዱ ፌድ መስጠት ትችላላችሁ ማለት ነው። ስለዚህ ሙዚቃም ሆነ የእናንተ ቮይስ ኦቨር ጮክ ብሎ እንዳይጀምር ቀስ ብሎ እንዲጀምር ያደርጋል ማለት ነው። ሌላው ምንድነው? መልሳችሁ እዛው ኦዲዮአችሁን ነክታችሁ ፌድ ላይ ብትገቡ ፌድ አውት የሚል ታገኛላችሁ ማለት ነው። አውቱንም የተወሰነ ያህል ጨምራችሁ ወታችሁ ብታዩት ወደ መጨረሻ ግራፉ ከፍ ብሎ ይመጣና የቀነሰ ነገር ነው የሚመጣው እንደምትመለከቱትና ያ ማለት ድምጹ ከፍ ያለው ቀስ ያለ እንዲቀንስና ውበት ይሰጠዋል ማለት ነው ለቪዲዮአችሁ። ሌላኛው ደግሞ ኦዲዮ ላይ የምናገኘው ነገር ቮይስ ኢፌክት ነው። ቮይስ ኢፌክት እኛ ያስገባነው ቪዲዮ፣ ኦዲዮ ወይም ቮይስ ኦቨር የሰራነውን ድምጽ ማለት ነው የተለያየ አይነት ድምጽ የሚሰጥልን ነገር ነው። አሁን ቲክቶክ ላይ ታችሁ ከሆነ የህፃናት ድምጽ፣ የሮቦት ድምጽ፣ ቀጠን ያሉ እነዚህ የእንስሳት ድምጾች አሉ። ሬትሮ የሚባል አለ፣ ኤኮ አለ፣ ይሄ ገደል ማሚቱ ነው የምንለው። ብቻ ብዙ አይነት ድምጽ አለና የተለያየ አይነት ናቸው። ኢቭን እንደዚህ በስልክ እያወራችሁ ስልክ ውስጥ የሚወራ የሚመስልን አይነት ኢፌክትም አለው ማለት ነው። በዚህ አጋጣሚ ቪዲዮአችሁንም ነክታችሁ ቮይስ ኢፌክት መስራት ትችላላችሁ። ሌላው ያስገባነውን ኦዲዮ በስፕሊት ቆራርጠን እንዴት መስራት እንደምንችል ዘፈናችሁን እየሰማችሁ መቁረጥ የምትፈልጉበት ቦታ ላይ ታቆሙና ትቆርጣላችሁ። ከዛም እንደምትመለከቱት እንግዲህ እዚህ አካባቢ ዘፈኑን ቆርጬዋለሁ። የቆረጥኩትን ኦዲዮ ማለትም በቀኝ በኩል ያለውን በእጄ ተጭኜ ቀስ እያልኩ ወደ ኋላ ስበዋለሁ ማለት ነው። ከዛም እንደምትመለከቱት በዚህ በኩል የቆረጥኩት ኦዲዮ አለ። መሀል ላይ ከፈለኩኝ ዘፈን የለኝም ማለት ነው። ክፍተቱ ምንድነው? መሀል ላይ ዘፈን ካልፈለኩኝ ነው። በዚህ መልኩ አራርቀዋለሁ። ሌላው ደግሞ ዘፈን የምፈልግበት ስፔሲፊክ ቦታ ላይ ማድረግ ከፈለኩ በስፕሊት ቆርጬ አሁንም ቪዲዮዬን እያየው የምፈልግበት ቦታ ላይ ዘፈኑን አስቀምጠዋለሁ። ስለዚህ ዘፈን ይኖራል፣ ከዛም ባዶ ይሆናል፣ ዘፈን አይኖርም፣ ዘፈን ይኖራል እያረጋችሁ በምፈልጉበት መልኩ መስራት ትችላላችሁ። ከኋላ ራሱ መቁረጥ ብትፈልጉ በስፕሊት ቆርጣችሁ በእጃችሁ ስባችሁ ወደፊት ማምጣት ትችላላችሁ። ስለዚህ በዚህ መልኩ ኦዲዮአችሁን እንደምትፈልጉት አድርጋችሁ መቆራረጥ ትችላላችሁ ማለት ነው። እስቲ አሁን ኦዲዮአችንን ወደ ነበረበት እንመልስና እዚህ ኦዲዮ ላይ ከሚገኙት መሃል ሳውንድ ኤፌክትስ የሚለውን እናንተ አፕዴት ካላረጋችሁት ሳውንድ ኢፌክት ሚል ይመስለኛል የሚኖረው። እኔ ጋር ሳውንድ ኤፌክትስ ነው የሚለው። እዚህ ላይ ስትገቡ
ሁሉም አይነት ድምጽ ይኖራል። የእንስሳት ድምጽ ይኖራል። ውሽ የሚባል ድምጽ አለ። ለምሳሌ ኮንተንት ክሬተሮች መጀመሪያ ላይ እንደዚህ ራሳቸውን ሲቀርጹ ምናምን የአይነት ነገር የሚሉ ድምጾች ማለት ነው ውሽ ይባላሉ። የማውዝ ክሊክ፣ ታይፒንግ፣ ይሄ ኪቦርድ ምናምን ሁሉም አይነት ድምጽ አለ። እዚህ ጋር የምትመለከቷቸውን እያንዳንዱን ነገር ወደ ጎን እያደረጋችሁ መፈለግ ነው። እንደነገርኳችሁ ብዙ አይነት ድምጽ አለ። ለምሳሌ ይሄ የኖቲፊኬሽን ሜሴጅ ሲገባ አይነት ያሉ ድምጾች ሁሉም አሉ። ስለዚህ ካጣችሁ ደግሞ ሰርች በተኑ ላይ ገብቶ ሰርች አድርጎ ማግኘት። ያኛው ኦዲዮ ላይ የምታገኙት ኤክስትራክት ነው። ኤክስትራክት ላይ ስትገቡ ቀጥታ ጋለሪያችሁ ላይ ወዳሉ ቪዲዮዎች ነው የሚወስዳችሁ እና ዘፈንም ሊሆን ይችላል፣ ራሳችሁ የቀረጻችሁትም ሊሆን ይችላል። ስለዚህ ከቪዲዮአችሁ መሃል አንዱን መርጣችሁ ኤክስትራክት ኤንድ አድ ኦዲዮ ብላችሁ ስታስገቡ ቪዲዮአችሁን ሳይሆን ቪዲዮአችሁ ላይ ያለውን ድምጽ ብቻ ለይቶ ልክ በዚህ መልኩ ያስገባል ማለት ነው። ስለዚህ ኤክስትራክት ለዚህ ነው የሚጠቅመው። የመጨረሻው ኦዲዮ ላይ የምናገኘው ነገር ምንድነው? ሪካርድ ምንድነው? ቮይስ ኦቨር ለመስራት የምንጠቀምበት ማለት ነው። ብሎግ ሊሆን ይችላል፣ የተለያየ አይነት ነገር ቪዲዮአችንን ሰርተን ሪካርድ ላይ ገብተን ሪካርድ ብለን የኛን ድምጽ አስገብተን ቪዲዮአችንን ያየን መስራት እንችላለን ማለት ነው። ሌላው እንግዲህ ኤዲት ላይ የምናገኛቸው ነገር ምንድነው? ማስክና ቤዚክ ናቸው። እነዚህንም በተመሳሳይ ከቪዲዮዎች ጋር አብረን የምናያቸው አይነት ነገር ይሆናሉ። ስለዚህ ለአሁን እናልፋቸውና ሌላው ኤዲት ላይ የምናገኘውን ዱፕሊኬት እናያለን። ዱፕሊኬት እናንተ አፕዴት ካላረጋችሁት ኮፒ የሚል ነው የሚኖረው። እኔ ግን አፕዴት ስላረኩት ዱፕሊኬት ነው የሚለው። ጥቅሙ አንድን ቪዲዮ ደግሞ 2-3 ለማድረግ ነው። ለምሳሌ ቪዲዮ የነካው ዱፕሊኬት ስለው ራሱኑ ያበዛልኛል እና የፈለጋችሁት ያህል ማብዛት ትችላላችሁ። 2ም 3ም ከዛም በላይ ማለት ነው። ሌላኛው ከዱፕሊኬት አጠገብ ያለው ምንድነው? ሪፕሌስ ነው። ሪፕሌስ ጥቅሙ ምንድነው? ባስገባችሁት ቪዲዮ ፋንታ ሌላ ቪዲዮ መቀየር ከፈለጋችሁ ሪፕሌስ ብላችሁ ስትነኩ ጋለሪ ላይ ወስድላችኋል። የምትፈልጉትን ቪዲዮ መርጣችሁ ታስገባላችሁ ማለት ነው። ሌላኛው ኤክስትራክት ኦዲዮ ነው። ኤክስትራክት ኦዲዮ ምን ማለት ነው? ያስገባችሁትን ቪዲዮ ኤክስትራክት ኦዲዮ ስትሉት ኦዲዮን ብቻ ለይቶ ያወጣላችኋል። እሱንም በተመሳሳይ ከቪዲዮ ጋር አብረን የምናይ ይሆናል ማለት ነው። ማለትም ቪዲዮዎችን ፕራክቲስ ስናደርግ አብረን የምናይ ይሆናል ማለት ነው። ስለዚህ ሌላኛው ምንድነው? ሞሽን ብለር ነው እዚህ ጋር የምናየው። ጥቅሙ ምንድነው? የሌሎቹን ቪዲዮ አካላት ሳይነካብን ብለር ማድረግ የምንፈልገውን ፓርት ብቻ ብለር ለማድረግ እና እንደዚህ በጣም በስፒድ ውስጥ ሆነን የምንሰራቸውን ቪዲዮዎች ውበት የሚሰጥ አይነት ነው። እሱንም ቪዲዮ ጋር አብረን የምናይ ይሆናል። ሌላኛው ምንድነው? ስታብላይዝ ነው። የዚህ ነገር ጥቅም ምንድነው? ቪዲዮ በምንቀርጽበት ጊዜ ቪዲዮአችን ሼክ የሚያደርግ ከሆነ ወይም ደግሞ በጣም እንቅስቃሴ በዛበትና የሆነ የተንቀጠቀጠ አይነት ከሆነ ስታብላይዝ ስታደርጉት ይሄንን ያመጣላችኋል። እዚህ ላይ እንግዲህ ሚኒማል ክሮፒንግ ሪኮመንድድ እና ሞስት ስቴብል ሚል አለ። ስለዚህ ሞስት ስቴብል ሚለው ላይ ስታደርጉት የቪዲዮአችሁን ሼክ ቢያንስ በ60% ይቀንስላችኋል እና የመንቀጥቀጥ ነገር አይኖረውም ማለት ነው። ስንጨርስ የራይት ምልክቷን ተጭነን እንወጣለን። ሌላኛው ኦፓሲቲ ነው። ኦፓሲቲ በጣም ብዙ ጥቅም አለው። ከዛ መሃል ግን ምንድነው? ሁለት ቪዲዮዎችን በኦቨርሌይ ስታስገቡ የታችኛውም የላይኛውም ፈዘዝ ብሎ እንዲታይ የሚያደርግበት ሁኔታ ነው ዋናው ጥቅሙና እስቲ አብረን እንወስን። ሁለት ቪዲዮ ማስገባት አለባችሁ። ከፈለጋችሁ ፕላስ ምልክቷን ተጭናችሁ ማስገባት ትችላላችሁ። እኔ ግን ያለኝን ቪዲዮ ልቆራርጠው። ስለዚህ ቪዲዮ ይነካው የምፈልግበት ቦታ ስፕሊት አልኩ። የቆረጥኩትን ቪዲዮ ነካና ኦቨርሌይ ምን ለማድረግ ይጠቅማል ብያለሁ ባለፈው? ወደ ታች ለማድረግ ሰው ስቤ እኩል አረኩት። ከዛም ሁለተኛ ቪዲዮን ወይም ከታች ያለውን እነካና ያስገባውትን ማለት ነው ወደ ጎን ስክሮል ሳደርግ ኦፓሲቲን አገኘዋለሁ አሁን ማለት ነው። ከዛ በኋላ ኦፓሲቲያችሁን የተወሰነ ያህል መቀነስ ስትቀንሱ ታያችሁት እዛ ጋር ቪዲዮአችሁን የታችኛውም የላይኛውም እኩል የመታየት ነገር አለው። ቆይ በደንብ ክሊር እንዲሆንላችሁ ላንሳው የላይኛውን አያችሁት። ስለዚህ በጣም ክሬቲቭ ከሆናችሁ በኦፓሲቲ በጣም ብዙ ነገር መስራት ትችላላችሁ። እኔ ከብዙዎቹ አንዱን ያሳየዋችሁ ማለት ነው። ስለዚህ ስጨርሱ የራይት ምልክቷን ተጭኖ መውጣት። ሌላኛው ኤዲት ላይ የምናገኘው ነገር ምንድነው? ሪቨርስ ነው። ሪቨርስ ጥቅሙ ምንድነው? ሙሉ ለሙሉ ያስገባችሁትን ቪዲዮ ሪቨርስ ስታደርጉ ኢንቨርት ያደርጓል ወይም ከኋላ ወደፊት ወይም ደግሞ ያደረጋችሁትን ድርጊት ይገለብጣል ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ጦጣዎቹ ከወደፊት እየዘለሉ የነበሩት ወደ ኋላ አይነት ነገር፣ እሱም ፕራክቲስ ስታደርጉት በደንብ አንደርስታንድ ታደርጉኛላችሁ። ሌላኛው ፍሪዝ ነው። ፍሪዝንም ከቪዲዮ ጋር አብረን አያይዘ የምናየው ነገር ነው። ሌላ ቮይስ ኢፌክት ነው። ቮይስ ኢፌክትን ቪዲዮ ላይም ኦዲዮ ላይም መጠቀም እንችላለን። ጥቅሙ ምንድነው? ያስገባነውን ቪዲዮ ወይም ኦዲዮ ድምጻቸውን ወደ ተለያየ አይነት ነገር መቀየር። ለምሳሌ ያስገባውትን ቪዲዮ ነክቼ ቮይስ ኢፌክት ላይ ስገባ እነዚህ ነገሮች ያመጣል። እዚህ ላይ ቀጭን ድምጽ፣ የህፃን ድምጽ፣ የአዋቂ ድምጽ፣ የማስተጋባት ድምጽ፣ በጣም ብዙ አይነት ድምጽ አለ። እያንዳንዱን ሞክሩት። ቲክቶክ ላይ ብዙ ጊዜ ይጠቀሙበታል። ሌላኛው ሬዲዩስ ኖይዝ ነው።
የዚህ ነገር ጥቅም ምንድነው? ቪዲዮ በምንቀርጽበት ሰዓት አላስፈላጊ ድምጾች ገብተው ከነበረ ቪዲዮአችን ላይ ወይም ደግሞ ጫጫታ የበዛበት ቦታ ላይ ከሆነ የቀረጽነው ቪዲዮአችንን ቢያንስ 50% ያህል የጫጫታውን ድምጽ ይቀንሳል። ሬዲዩስ ኖይዝ የሚለውን ነክተን ኦፍ የነበረውን ኦን አድርገን ማስተካከል ማለት ነው። ፋይናሊ ስንጨርስ የራይት ምልክቷን ተጭኖ መውጣት። የመጨረሻው ኤዲት ላይ የምናገኘው ነገር ምንድነው? ቢትስ ነው። እሱንም ከቪዲዮ ጋር አያይዘን የምናይ ይሆናል ማለት ነው። እንግዲህ እስካሁን ኤዲትን አይተናል ሙሉን፣ ኦዲዮንም እንደዛው። ቴክስትን ከላይሬክስ ጋር የተገናኙ ነገሮች ስላሉት ራሱን የቻለ አንድ ሙሉ ቪዲዮ ምንሰራ ይሆናል። ስለዚህ ከዛ ነው የምንቀጥለው። ኦቨርሌይን ደግሞ በሌላ ቪዲዮ ሳይቻችኋለሁ። ይሄኛው ኦቨርሌይ ግን ጥቅሙ ፊት ለፊት ነው ያለው። ኦቨርሌይ ብላችሁ ስትነኩ አድ ኦቨርሌይ የሚል ይመጣል። ቀጥታ ወደ ጋለሪ፣ ከዛም ከጋለሪ አውርዳችሁ ስታስገቡት እንደሌላው ጊዜ ከጎን ሳይሆን ከታች ሆኖ ነው ዳይሬክትሊ የሚመጣላችሁ ማለት ነው። ስለዚህ ሌላኛውን ደግሞ የምናየው ነገር ምንድነው? ኢፌክት ነው። ኢፌክት ላይ ስትገቡ 3 ነገሮች ታገኛላችሁ። ቪዲዮ ኢፌክት፣ ቦዲ ኢፌክት እና ፎቶ ኢፌክት። ቪዲዮ ኢፌክትን ቪዲዮ ኢፌክት መርጣችሁ ስታስገቡ ለሙሉ ቪዲዮአችሁ ነው የሚሰጠው ማለት ነው። ሙሉ ለባክግራውንዳችሁም ለሳብጀክታችሁም ነው የሚሰጠው እና እያንዳንዱን ኢፌክት ብትሞክሩት የተለያየ አይነት ነገር ታገኛላችሁ። ወደ ጎንም ብታስኬዱ በጣም ብዙ አይነት አለና አሁን ቪዲዮ እንደምትመለከቱት እኔ እየሞካከርኩ ነው። የተለያየ አይነት ነገር እየሰጠ ነው ማለት ነው። ሌላው ቪዲዮ ኢፌክት ላይ የመረጣችሁትን ኢፌክት መልሳችሁ አጀስት ማድረግ ከፈለጋችሁ ወይም ደግሞ መጠናቸው መቀናነስ ከፈለጋችሁ የምታደርጉት ምንድነው? እዛው ላይ ደግማችሁ የመረጣችሁት ኢፌክት ላይ ስነኩ አጀስትመንታችሁን በዚህ መልኩ ያመጣላችኋል ማለት ነው። በደንብ ለመግለጽ ያህል ለምሳሌ አሁን እኔ ይሄኛውን ኢፌክት መረጥኩ፣ አጀስት ማድረግ ከፈለኩ ደግሜ ነካዋለሁ፣ አጀስትመንት ይመጣል። ስለዚህ አሁን ስቲከርስ የሚለውን ስቀንስ ቪዲዮአችሁ ላይ ብትመለከቱት ይሄ ክራክ የሚያደርገው የመብረቁ ምልክት አፍዝዞታል። ስለዚህ በዚህ መልኩ መመጠን ትችላላችሁ ያስገባችሁትን ኢፌክት ማለት ነው። ስጨርሱ የራይት ምልክቷን ተጭናችሁ ስትወጡ እንደዚህ አይነት ነገር ያመጣል። ያው አጀስትመንት አሁን ያሳየዋችሁ ነገር ነው። ሪፕሌስ ደግሞ ያስገባችሁት ይሄኛው ኢፌክት ካልተመቻችሁ በሌላ ኢፌክት መቀየር ማለት ነው። ዱፕሊኬት ደግሞ ያስገባችሁትን ኢፌክት 2 ወይም 3 መደጋገም ማለት ነው። ኦብጀክት ከቪዲዮ አሰራር ጋር የምናየው ነገር ይሆናል። ዲሌት ደግሞ ያው ዲሌት ነው ማድረግ ነው ከፈለጋችሁ ማለት ነው። ሌላው ያስገባችሁትን ኢፌክት ለሙሉ ቪዲዮአችሁ መስጠት ከፈለጋችሁ ጫፉ ላይ ይዛችሁ ማስረዘም ትችላላችሁ እስከፈለጋችሁት ያህል። ወደ መሀልም ማድረግ ከፈለጋችሁ በእጃችሁ ተጭናችሁ ወደ መሀል ማድረግ ነው። ሌላኛው ቦዲ ኢፌክት ነው። ቦዲ ኢፌክትን ደግሞ ቦዲ ኢፌክት ከቪዲዮ ኢፌክት የሚለየው እዚህ ኢፌክት ላይ ኢፌክት የሚሰጠው ሳብጀክቱ ላይ ነው እንጂ ባክግራውንዱ ላይ አይደለም። በምሳሌ ሳሳያችሁ ሰዓሩ ላይ ሳይሆን ጦጧን ብቻ ነው ኢፌክት የሚሰጣት ማለት ነው። እዚህ ላይም የተለያየ አይነት ኢፌክት አለ። እንግዲህ እያንዳንዱን እየሞከራችሁ ማስተካከል ነው ማለት ነው። አጀስት ለማድረግም በተመሳሳይ ልክ ቪዲዮ ላይ እንዳየነው ደግማችሁ ነክታችሁ አጀስት ማድረግ ነው። ሌላው ነገር ከቪዲዮ ኢፌክት ጋር ተመሳሳይ ነው። ሌላኛው ደግሞ ፎቶ ኢፌክት ነው። ፎቶ ኢፌክት ላይ ፎቶ ስታስገቡ ነው ኢፌክቶቹን የሚያመጣላችሁ። እኔ አጋጣሚ ቪዲዮ ስለሆነ ኢፌክት አላመጣልኝም። ስለዚህ ፎቶ ስታስገቡ የተለያየ አይነት ኢፌክት ያመጣላችኋል። እነዚህ የዘጋቸውንም ይከፍታል ማለት ነው። ከስታይል ጋር ተመሳሳይነት አላቸው። ሌላ የምናየው አስፔክት ሬሾ ነው። የዚህ ነገር ጥቅም ምንድነው? የእናንተን ቪዲዮ ለተለያየ አይነት ፕላትፎርም እንዲመጥን ማድረግ ነው። ለምሳሌ ኤዲት ለማድረግ ያስገባሁት ቪዲዮ ለኢንስታግራም ከሆነ ኢንስታግራምን ስነካ ለሱ የሚሆን አይነት ሬሾ ይሰጠኛል። ይሄ ደግሞ ጥቅሙ ምንድነው? ፌስቡክ ላይ፣ ኢንስታግራም ወይም ሌላ አይነት ፕላትፎርም ላይ ፖስት ሳረግ ኳሊቲው ሳይቀንስ ወይም ብዥ ሳይል ፖስት ማድረግ እችላለሁ ማለት ነው። ስለዚህ አሁን ለቲክቶክ ከፈለኩኝ ደግሞ የቲክቶክ እነካለሁ። ለዩቲዩብ 16:9 ነው ለዩቲዩብ አረጋለሁ። ስለዚህ ለምትፈልጉት አይነት ፕላትፎርም በሬሾ አስቀምጦላችኋል። ኳሊቲውም ሳይቀንስ የፕላትፎርሙን ህግ አሟልታችሁ ፖስት እንድታረጉ ይረዳችኋል ማለት ነው አስፔክት ሬሾ። ስለዚህ ቲክቶክ ላይ ፖስት ስታረጉ የቲክቶክን አስፔክት ሬሾ መጠቀም ይኖርባችኋል ማለት ነው። ስጨርሱ እንግዲህ የራይት ምልክቷን ተጭኖ መውጣት ነው። ሌላኛው የምናየው ነገር ፊልተር ነው። ፊልተርን ከዚህ በፊት አሳይቻችኋለሁ። ምንም አዲስ ነገር የለውም። አጀስትመንትንም በተመሳሳይ አሳይቻችኋለሁ። ስለዚህ እሱን ፕራክቲስ ማድረግ ነው። ሌላኛው እንግዲህ ወደ መጨረሻ የምናገኛቸው ስቲከርና ባክግራውንድ ናቸው። የመጀመሪያው ስቲከር ነው። ስቲከርን በጣም ብዙ አይነት ስቲከሮች አሉ ካፕከት ላይ። እኔ አሁን ለምሳሌ እንደዚህ ቀስት እያረኩ እናንተን ማስተምርበት ስቲከሮች፣ ሞባይል ፍሬሞች ሁሉም እንግዲህ ከዚህ ላይ ነው የሚገኘው። አሁን እንደምታዩት አሮ ምልክቱ ላይ ስገባ ወይም የቀስት ምልክቱ ላይ የተለያየ አይነት የቀስት ምልክት አለ። ፕሮ የሚለውን ግን አትጠቀሙ፣ ምክንያቱም ኤክስፖርት ስታደርጉ እምቢ ይላቸዋል። ያ የሆነው ደግሞ ካፕከት ፕሮ ያላቸው ፊቸሮች ስላላቸው ነው ማለት ነው። ሌላው ይሄኛው የደውል ምልክቱ ላይ ስገቡ የተለያየ አይነት ነገር ታገኛላችሁ። ይሄ የሰብስክራይብ፣ ፎሎ፣ ላይክ፣ ይሄ ኮፒ ሊንክ፣ ሼር፣ እዚህ ጋር የምትመለከቱት የሚቆጥረው 3 2 1 የሚለው ድምጽ፣ ኖቲፊኬሽን፣
ልብ ቅርጽ በጣም ብዙ ነገር አለ። የልብ ምት ለዩቲዩብ በተለይ በጣም ጠቃሚ ናቸው እነዚህ ስቲከሮች እና እነዚህን ስቲከሮች ለቪዲዮአችሁ በደንብ ብትጠቀሙባቸው ውበት ይሰጣሉ ማለት ነው። ስለዚህ አሁን ስቲከሮቹን እንዴት እንደምንጠቀም ነው ማሳያችሁ። ስለዚህ ወደ ጎን ስክሮል ብታደርጉ በጣም ብዙ አይነት ስቲከር አለ። እናንተ ቪዲዮአችሁ ጋር የሚመሳሰል አይነት ስቲከር እየመረጣችሁ ማስገባት ነው እንዴት እንደሚገባ እኔ። ከዛ በፊት ግን ቅድም ፕሮ የሚለውን አትጠቀሙ ያልኳችሁ በክፍያ ስለሆነ ነው። ስለዚህ ውጭ ያለ ሰው በዶላር የሚከፍልላችሁ ሰው ካገኛችሁ ካፕከት ፕሮን ብትጠቀሙ አሪፍ ነው። ስለዚህ አሁን ይሄኛውን ስቲከር መረጥኩ። ብዙ ጊዜ የማይሆን ነገርን ለመሸፈን የምንጠቀምበት አይነት ስቲከር ነው። ስለዚህ ያስገባውትን ስቲከር እነካና ጫን ብዬ ይዤ ወደፊትም ወደ ኋላ እያረኩ መፈልገውበት ቦታ ማድረግ። ማሳጠር ከፈለጋችሁ ደግሞ ስቲከራችሁን ነክታችሁ ወደ ግራ፣ ማስረዘም ከፈለጋችሁ ስቲከራችሁን ነክታችሁ ወደዛኛው ሳይድ ማድረግ ማለት ነው። ሌላው የስቲከሩን ቦታ ቪዲዮ ላይ ማስተካከል። ስለዚህ ስቲከሩን ነካለው፣ በእጄ ስቤ ሳይዙን ጨምረውና ሸፍኗታለሁ ጦጣዋም ማለት ነው። ስለዚህ ሌላ ስቲከር ለመጨመር ደግሞ ስቲከር ላይ ገብታችሁ ለምሳሌ ይሄኛውን ስቲከር መምረጥ ብፈልግ ይሄ የቤል ምልክቱን መረጥኩ አስገባው። ስለዚህ አሁንም በእጄ ስቤ ስቲከሩን መፈልግበት ቦታ ላይ ማድረግ፣ ቪዲዮአችሁን እያያችሁ ማስገባት የምትፈልጉበት ቦታ ላይ ማስገባት። በተመሳሳይ ማስረዘም ከፈለጋችሁ አሁንም ስቲከራችሁን ነክታችሁ ወደዛ መሳብ፣ ማሳጠር ከፈለጋችሁ ደግሞ ስቲከራችሁን ነክታችሁ ወደዚህኛው መሳብ ነው። በተጨማሪ ደግሞ ከዚህኛው ስቲከር ታች ማድረግ ከፈለጋችሁ አሁንም በእጃችሁ ተጭናችሁ ከላይኛው ስቲከር ታች ማድረግ። ከዛም አሁንም ቆይታውንም ሆነ ርዝማኔውን ለመመጠን እያንዳንዱን ስቲከራችሁን እየነካችሁ ማስረዘም ከሆነ ማስረዘም። ከዛም አሁን ስታዩት ብዥ የሚለው ይታይና ቀጥሎ ቤሉ ነው የሚታየው። ከፈለጋችሁ እኩል ማድረግ ትችላላችሁ፣ ከፈለጋችሁ አለማድረግ ትችላላችሁ። እሱ ሁሉ የእናንተ ውሳኔ ነው። ሌላኛውና መጨረሻ ላይ የምናገኘው ነገር ባክግራውንድ ነው። ይሄም ውበት ለመጨመር የምንገለገልበት አይነት ነገር ነው። 3 ነገሮች ያሉት ውስጡ ከለር፣ ኢሜጅ እና ብለር ናቸው። ከለርን እንይ መጀመሪያ። ከለር ላይ ስትገቡ ብዙ አይነት የከለር አማራጮች ያመጣላችኋል ማለት ነው። ስለዚህ እናንተ የምትፈልጉትን ከለር ስትነኩ እዚህ ጋር ለውጥ የለም አይደለ? ስለዚህ ባክ በሉና ወደ ኋላ ተመልሳችሁ አስፔክት ሬሾን አሳይቻችኋለሁ። ስለዚህ አስፔክት ሬሾ ላይ ገቡ። አሁን ቲክቶክ ብታረጉት ኦልሬዲ ቲክቶክ ሳይዝ ስለሆነ እዛው ላይ ነው የሚሆነው። ኢንስታግራም ላይ ብታረጉት ግን ቢጫው ባክግራውንድ ከኋላ ይወጣል ማለት ነው። ባክግራውንዳችሁ መታየት ጀምሯል። የዩቲዩብ ላይም ብታረጉት ምናምን ይመጣል። ስለዚህ ቲክቶክ ላይ ሆኖ ደግሞ ሳይዙን በዛው መልኩ ማስተካከል ከፈለጋችሁ አሁን መልሳችሁ ውጡና ባክግራውንዱ ላይ ገቡ፣ ከለር ላይ ማለት ነው። ስለዚህ ከለር ላይ ገብተን ባክግራውንድ ላይ የምንፈልገውን ከለር መረጥኩኝ። ከዛም እንዲታይ ከፈለኩኝ ሌላኛው አማራጭ ምንድነው? እዛው ቪዲዮ ላይ በእጄ አነስ አረጋታለሁ። ስለዚህ ባክግራውንዱ መታየት ጀምሯል ማለት ነው። ወይ አስፔክት ሬሾ መጠቀም ወይ በእጃችሁ ሪሳይዝ ማድረግ። ሁለተኛው ኢሜጅ ነው። ኢሜጅ ላይ ስትመጡ በተመሳሳይ ለየት ያሉ ባክግራውንዶችን ነው የሚያመጣላችሁ። ይሄንንም አስፔክት ሬሾ ላይ ሄዳችሁ በማስተካከል ወይም ደግሞ እዚህ ጋር ቪዲዮአችሁ ላይ በእጃችሁ በማሳነስ ባክግራውንዳችሁ እንዲታይ ማድረግ ትችላላችሁ። ሌላው እዚህ ጋር ያለው የፕላስ ምልክት በቦክስ ያለው ፎቶ ወይም ቪዲዮ ማስገባት የምትፈልጉ ከሆነ ከጋለሪ ላይ ባክግራውንድ ማስገባት ትችላላችሁ ማለት ነው። ሶስተኛና መጨረሻ ላይ ያለው ምንድነው? ብለር ነው። እዛው ባክግራውንድ ላይ ማለት ነው። ብለር ራሱ 4 አይነት ብለር አለ። ምንድነው? ይሄን በተመሳሳይ ነው። አሁንም ባክግራውንዳችሁ እንዲታይ ወይ አስፔክት ሬሾ ላይ ወይ ደግሞ እዚሁ ላይ በእጃችሁ ማሳነስ ነው። ስለዚህ እኔ በእጄ ያሳነስኩት እንደምታዩት ባክግራውንዱ ኦልሬዲ ብለር ሆኗል ማለት ነው። ስለዚህ አሁን የራሱን የቪዲዮን ወይም የፎቶውን ብለር ደግሞት ነው ራሱን የደገመው ግን ብለር አድርጎታል አይነት ነገር። 4ቱንም ብለር እኔ የመጀመሪያውን ስትነኩት ትንሽ ነው ብለር የሚያደርገው። ሁለተኛው ላይም ከመጀመሪያው ትንሽ ቀንስ ያለ፣ ሶስተኛው እያለ፣ አራተኛው ድብዝዝ እያለ ነው የሚመጣው ማለት ነው። ዛሬ እንግዲህ የምናየው ባለፈው ዘልየው የሄድኩት ፓርት ነበረ፣ ቴክስት ማለት ነው። ይሄንን ፓርት ዘልዬ የሄድኩበት ምክንያት በጣም ሰፊ ስለሆነ ነው። ውስጡ ብዙ ነገር ስለሚሰራ ነው። እንደ ላይሬክስ፣ ቴምፕሌቶች፣ ስታይሎች፣ አኒሜሽኖች በጣም ብዙ ነገር ውስጡ ስላለ ጊዜ ወስደን በደንብ እንድናየው ስለፈለኩ ነው የዘለልኩት። እና ቴክስት ላይ እንግዲህ ወሳኝ ነገሮች አሉ። በተለይ ቪዲዮዎቻችሁ ላይ እንደዚህ ሀሳባችሁን ማውራት ባትፈልጉ በቮይስ ኦቨር በቴክስት ነው የምትገልጹት እና እሱን አብረን እኔ መጀመሪያ ቴክስት ላይ ስትገቡ የምታገኙት አድ ቴክስት የሚል ነው። ይሄኛው የምትፈልጉትን ጽሁፍ አድ ቴክስት ብላችሁ መጻፍ ነው። ከዛ በኋላ የጻፋችሁትን ጽሁፍ ደግሞ እዚህ ጋር ስታይል፣ ኢፌክት፣ አኒሜሽን፣ በብል ምናምን የሚባሉ ነገሮች አሉ። ስታይልን እኔ መጀመሪያና አሁን እዚህ ጋር ያሉትን ነገሮች እየሞካከርኩ ቪዲዮአችሁን ስትመለከቱ የመቀያየር ከለር የመቀያየር ምናምን ነገር አለና ያንዳንዱን እኔ ቴክስት የሚለው ላይ ከለር ነው የምትቀያየሩት የጽሁፋችሁን። ስትሮክ የሚለው ላይም በተመሳሳይ የጽሁፋችሁን ዳር ያለውን ከለር ነው የምትመርጡት ማለት ነው። ግሎ የሚለው ላይ ደግሞ ጽሁፋችሁ ግሎ እንዲያደርግ ባለበት ከለር ላይ ብርሃን ነገር እንደዚህ እንዲጨምር ያደርጋል። ባክግራውንድ ላይ ደግሞ ስትገቡ ባክግራውንዱ ነጭ የማድረግ ጀርባው ምናምን አይነት እሱንም በከለር መስራት ትችላላችሁ። ሻዶ ላይም የራሳችሁን ከለር ራሱን ደግሞ ሻዶ ነገር ይሰጠዋል ማለት ነው። እሱን እንግዲህ በቴክስት ስትሞክሩት ነው የምታውቁት ማለት ነው። ሌላኛው ከርቭ የሚለው ነው። ከርቭ ላይ ይሄኛውን ስትመርጡት የሆነ ቤንድ ነገር ያደርጋል።
ጽሁፋችሁ አያችሁ። ስለዚህ መገልበጥ ከፈለጋችሁ ደግሞ ጽሁፉን እችኛዋን ወደዚህ ወደ ሌፍት ስታረጓት ቁጥሯን በዚህ መልኩ ይገለብጥላችኋል ማለት ነው። ሌላው ስፔሲንግ ነው። ስፔሲንግ ላይ ያስገባችሁትን ጽሁፍ በምፈልጉት መልኩ ይደረድራል። ስኬሉንም መቀነስና መጨመር ትችላላችሁ። ሌላኛው ቦልድ ኢታሊክ ምናምን ነገር ናቸው። እነዚህ ደግሞ የጽሁፋችሁን ውፍረት ቅርጽ ምናምን ነው እንትን የሚሉት። የመጨረሻው ኬዝ ነው። እዚህ ላይ ደግሞ ለምሳሌ ካፒታል ቲቲ የሚለው ሙሉ ካፒታል ያደርግላችኋል። ስሞል ቲቲ ሙሉ ስሞል፣ ካፒታል ቲ እና ስሞል ቲ ደግሞ ካፒታል እና ስሞል ያደርገዋል ማለት ነው። ሌላኛው ደግሞ ኢፌክት ነው። ኢፌክት ላይ እንግዲህ ብዙ አማራጭ አለ ወደ ጎን ስታስኬዱት። እዚህ ላይ እንግዲህ እያንዳንዱን ስሞክር ቪዲዮአችሁ ላይ ያለውን ለውጥ ተመልከቱት። በጣም ውበት ይሰጠዋል ለቪዲዮአችሁ ማለት ነው። ኢፌክት ይሄ ነው። ሌላኛው አኒሜሽን ነው። አኒሜሽን ላይ ኢን አውት እና ሉፕ የሚባሉ ነገሮች አሉ። ኢን እንግዲህ የቪዲዮአችን መጀመሪያ ላይ የምንጠቀመው አይነት ነው። አውት ደግሞ መጨረሻ ላይ፣ ሉፕ ደግሞ የሁለቱ ኮምቢኔሽን ነው። ስለዚህ አሁን እያንዳንዱን አኒሜሽን እየነካችሁ ብትሞክሩት ቪዲዮአችሁ ላይ የተለያየ አይነት አኒሜሽን ያሳያችኋል ማለት ነው። ስለዚህ የምትፈልጉትን መምረጥ ነው። ሌላው እዚህ ጋር ያለው መስመር ምንድነው? የአኒሜሽናችሁን ቆይታ መመጠን ነው። ለምሳሌ የኔ ጽሁፍ የመረጥኩለት አኒሜሽን ፍጥን እንዲል ከፈለኩኝ ቀንሰዋለሁ። ቀስ ብሎ እንዲሆን ካረኩት ደግሞ ጨምረዋለሁ እና ቪዲዮ ላይ ለውጡን እዩት። ልክ ስጨምረው ቀስ ነገር ብሎ ነው አኒሜሽኑ የሚመጣው። ልክ ስቀንሰው ደግሞ ፍጥን ነገር ብሎ ነው የሚመጣው ማለት ነው። ስለዚህ በዚህ መልኩ የምትፈልጉትን አኒሜሽን መምረጥ ነው። ሌላኛው በብል ነው። በብል ላይ ምን ነገሮች አሉ። ስፔሻሊ እነዚህ ስፒች ንግግር ስናደርግ በድምጽ ሳይሆን የሰውየው ነገር ላይ ዲያሎግ ነገር ለማድረግ ወይ ደግሞ ንግግር ለማድረግ ስንፈልግ እንዲሁም ጽሁፍ ብቻ ማድረግ ስንፈልግ እነዚህም በብሎች ተጠቅመን ቪዲዮአችንን ማሳመር እንችላለን ማለት ነው። ስለዚህ ቴክስት ላይ እነዚህ ወሳኝ ነገሮች ነው ያሉት ማለት ነው። ሌላው እነዚህ ያስገባናቸውን ቴክስቶች ቦታ መስጠት ብንፈልግ እንዴት ነው የምናደርገው የሚለውን እናያለን። ስለዚህ ያስገባሁትን ቴክስት ቦታ መቀየር ብፈልግ በእጄ ጫን ብዬ ይዝና ወደምፈልገው ቦታ ላይ ቪዲዮዬ ጋር አስቀምጠዋለሁ ማለት ነው። ማስረዘም የምፈልግ ከሆነ ደግሞ ራሱን ያስገባሁትን ቴክስት ነክቼ ወደዚህም ማስረዘም ከፈለኩ እችላለሁ። ማስረዘም ወደዛም ማስረዘም ከፈለኩ እችላለሁ ማለት ነው። መሳብ ነው። ጫፉን ይዞ በእጃችሁ መሳብ ነው። ሌላው ደግሞ እዛው ያስገባችሁትን ቴክስት ነክታችሁ ቪዲዮአችሁ ላይ ሳይዙን መጨመርና መቀነስ ትችላላችሁ ማለት ነው። መቁረጥም ከፈለጋችሁት ልክ ባለፈው እንዳረግ ነው ያስገባነውን ቴክስት ነክተን ስፕሊት ብለን ዲሊት ማድረግ እንችላለን ማለት ነው። ሌላኛው እንግዲህ ከአድ ቴክስት አጠገብ ያለው ስቲከር ነው። ስቲከርን ከዚህ በፊት በሌላ ቪዲዮ ስላየ ነው ምንም አዲስ ነገር የለውም፣ ተመሳሳይ ነው። ስቲከር ማስገባት ነው። ሌላኛው ምንድነው? አውቶ ካፕሽን ነው። አውቶ ካፕሽን ላይሬክስ ለመስራት ወይም ደግሞ የሙዚቃ ግጥሞችን ከሙዚቃ ስር ለመጻፍ በጣም ወሳኝ ነገር ናቸው። ጥቅማቸው ምንድነው? ያስገባነውን ሙዚቃ ምንጽፍበትን ቦታ አድርገው ያስቀምጡልናል። እሱን አብረን እንይ። አውቶ ላይሬክስ ላይ ስትገቡ እንደዚህ አይነት ነገር ያመጣል። እኔ ኦልሬዲ ቪዲዮ ብቻ ስላስገባሁኝ ቪዲዮ ሚል ነው ያለው፣ ማለትም ድምጽ ያለው ቪዲዮ ነው ያስገባሁለት። ነገር ግን ባለፈው ኦዲዮ አገባባ ሳይቻቸዋለሁ። የዘፈኑን ኦዲዮ የምታስገቡ ኦዲዮ ሚል ኦፕሽን እዚህ ጋር ያመጣላችሁ ነበር ማለት ነው። ስለዚህ ለኔ ቪዲዮ ነው ያለኝ፣ ቪዲዮ ላይ ይቆያል። ሌላኛው እዚህ ጋር ከስር ቴምፕሌትስ የሚል ነገር አለ። የቴምፕሌትስ ጥቅም ምንድነው? የምንሰራው ላይሬክስ ላይ ጽሁፎቹ ላይ ውበት የሚሰጥልን ነገር ነው። ለምሳሌ ይሄኛውን መረጥኩ እኔ፣ ጀነሬት አረገ፣ ትንሽ ይቆያል። ልክ ሲጨርስ እንደምትመለከቱት በቡኒ ጽሁፎችን አድርጎ ከፋፍሎ አስቀምጦልናል። ያ ማለት እዚህ ቪዲዮ ላይ እኔ ለምሳሌ የኔ ድምጽ አለና የኔን ድምጽ የማወራበት ቦታ ላይ አንድ ቦታ ላይ በቡኒ ያስቀምጣል። ከዛ በኋላ የማላወራበት ቦታ ላይ ደግሞ ክፍተት ይሰጠዋል እንደዚህ። ከዛ በኋላ ማወራበት ቦታ ላይ በቡኒ ይጽፈዋል። እናንተ እያንዳንዱን በቡኒ ያደረገውበት ቦታ ላይ የነካችሁ ዘፈኑን እየሰማችሁ መጻፍ ነው። እንግሊዘኛ ከሆነ ያወራችሁት ወይም ዘፈኑ እንግሊዘኛ ከሆነ ራሱኑ ነው የሚጽፍላችሁ። ነገር ግን አማርኛ ዲቴክት ስለማያረግ ካፕከት በእንግሊዘኛ ነው እዚህ ጋር የጻፈው። እናንተ እየነካችሁ እያጠፋችሁ በእንግሊዘኛ የጻፈውን ፋይንግዝ ካላችሁ ወይም በአማርኛ መጽፉበት የራሳችሁ ሜተድ ካለ በሱ የምትፈልጉትን አማርኛ መጻፍ፣ ዘፈን ከሆነ ዘፈኑን እየሰማችሁ ወይም ደግሞ ንግግር ከሆነ ንግግሩን እያረጋችሁ ቦክሷ ላይ መጻፍ ነው ጽሁፉን። ስለዚህ አቅልሎላችኋል ማለት ነው። ማለትም ዘፈን እየሰማን እዚህ ጋር የምንል አይሆንም ማለት ነው። ስለዚህ አሁን የሴት እይታ ብዬ ጻፍኩኝ። ሳይዙን መጨመር ከፈለጋችሁ ቦታውን ማስተካከል ከፈለጋችሁ ቪዲዮአችሁ ላይ አስተካክሉ። እሱን ባለፈው አሳይቻለሁ። ስለዚህ እንደዚህ ያረጋችሁ መስራት ነው። አቀለለላችሁ ማለት ነው። እና ደግሞ እየነካችሁ ስል ቡኒ ነገሩን 2 ጊዜ ስትነኩት ነው ወደ ጽሁፍ የሚያመጣላችሁ ማለት ነው። ሌላው ያስገባችሁትን ጽሁፍ ስትነኩ እንደነዚህ አይነት ነገሮች ይመጡላቸዋል። እነዚህም ኤዲቲንግ ቱሎች ናቸው። ከዚህ መሀል አሁን ለምሳሌ ኢፌክት ላይ ብትገቡ ቅድም ያሳየኋችሁ አይነት ኢፌክቶች ናቸው እነዚህ፣ ግሎ የሚያረጉ ጽሁፋችሁን የሚያሳምሩ ምናምን ነገር ማለት ነው። ይሄንን ስነካው ያልመጣው ካፕከት አማርኛ ፎንት ዲቴክት አያደርግም። ስለዚህ አማርኛ ፎንት እንዴት ማስገባት እንደምትችሉ በሌላ ቪዲዮ አሳይቻችሁ ኤዲት ታደርጋላችሁ። በብልም ቅድም ያሳየኋችሁ ነው።
ዱፕሊኬት ኮፒ ማድረግ ነው። ስታይልም ቅድም እንዳሳየኋችሁ አይነት ነው። ለየት የሚያደርገው ምንድነው እዚህኛው ላይ ቴምፕሌትስ የሚል አዲሽናል ነገር አለው። የቴምፕሌትስ ጥቅም ምንድነው? ላስገባችሁት የላይሬክስ ጽሁፍ ውበት ይሰጠዋል። በቃ የሆነ ወጣ ገባ የማለት ምናምን የተለያየ አይነት እሱን ፕራክቲስ ስታደርጉት ታዩታላችሁ። እና ቴምፕሌቶቹ ለጽሁፎቹ በጣም ወሳኝ ናቸው፣ ውበት ይሰጣሉ ማለት ነው። ሌሎቹ ቅድም ያሳየዋችሁ ናቸው፣ ተመሳሳይ ነገር ናቸው ማለት ነው። ስለዚህ ከእናንተ የሚጠበቀው ቶሎ ቶሎ ፕራክቲስ ማድረግ ነው። ሌላኛው ደግሞ ቴክስት ቴምፕሌት ነው። የዚህ ነገር ጥቅም ምንድን ነው? ካፕከት በራሱ ስታይል የተለያዩ አይነት ቴምፕሌቶችን አዘጋጅቶላቸዋል። እና የእነዚህ ቴምፕሌቶች ጥቅም ምንድን ነው? እያንዳንዱ ቴምፕሌት እሱ ለሳምፕል ነው የጻፈባቸው እንጂ እናንተ ቴምፕሌቶቹን እያስገባችሁ ራሳችሁ መጻፍ የምትፈልጉትን ነገር መጻፍ ትችላላችሁ። ለምሳሌ እኔ ካሉት ቴምፕሌቶች አማራጭ የሼር ምልክት ያለበትን ቴምፕሌት መርጫ አስገባው ማለት ነው። ብዙ አይነት ነው ያለው። ስለዚህ ይሄኛውን መርጫ አስገባሁ እኔ። በመቀጠል ምንድነው ማድረገው? ቴምፕሌቱ ላይ ደጋግሜ 2 ስነካው እንደዚህ ይመጣል፣ ጽሁፍ ይመጣል ቅድም እንደነገርኳችሁ። ከዛም እናንተ የምትፈልጉትን መጻፍ ነው። ለምሳሌ እኔ ሄርሚ ብዬ ጻፍኩበት። ስለዚህ በቴምፕሌት ውስጥ ምን አረኩኝ? የራሴን ስም አስገባው በሼር በሚለው ፋንታ ማለት ነው። ስለዚህ እናንተ የምትፈልጉትን አይነት ቴምፕሌት አስገብታችሁ በተለይ ለዩቲዩብ ምናምን በጣም ይጠቅማልና የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። ሌላኛው አውቶ ላይሬክስ ነው። አውቶ ላይሬክስ ቅድም ካሳየኋችሁ አውቶ ካፕሽን ጋር አንድ አይነት ነው አሰራሩ ማለት ነው። ስለዚህ አሁን ጀነሬት ስታረጉት ላይሬክሳችሁን ወይም ደግሞ የዘፈን ግጥማችሁን ወይም ንግግራችሁን በዚህ መልኩ ያስቀምጥና ስራችሁን ያቀልላችኋል ማለት ነው። ስለዚህ ይሄንንም በተመሳሳይ ንግግር የምታረጉበት ቦታ ላይ ነው ቀይ ቀይ የሚያደርገው ማለት ነው። ስለዚህ ቀይ ቀዩን እየነካችሁ መጻፍ ነው ማለት ነው። ወይም ደግሞ የላይሬክሱን ዘፈን እየሰማችሁ በተመሳሳይ መጻፍ ነው። ስለዚህ ይሄንንም ፕራክቲስ ማድረግ ያስፈልጋል ማለት ነው። የመጨረሻው ድሮ ነው። ድሮ ላይ 2 ነገሮች አሉ፣ ቤዚክ እና ፓተርን። ቤዚክ ላይ እንደምትመለከቱት እንደዚህ በእጃችሁ ለመሳል ምናምን የምትጠቀሙባቸው የተለያየ አይነት ነገሮች ናቸው። ፓተርን ላይም የልብ ቅርጽ፣ እነዚህ ደመና ምናምን አሉ። እነሱን እየነካችሁ በእጃችሁ ብትስሉበት ውበት ይሰጠዋል ለቪዲዮአችሁ ማለት ነው። ሌላው ለምሳሌ ይሄኛውን መረጥኩኝ። ከዛም ሳይዝ ላይ ገባና ምለቀልቅበትን ወይም መቀባበትን ሳይዝ ጨምረዋለሁ። ከዛም ስትለቀልቁት የሚያብለጨልጨውን ነገር ሙሉ ለሙሉ ቀባው ማለት ነው። ኦፓሲቲውንም መቀነስ ትችላላችሁ። እዚህ ጋር ያለው ስራስ ነው፣ እዛ ጋር ያለው ላጲስ ነው። ላጲሱን ተጠቅማችሁ ማጥፋት ትችላላችሁ። በስራሱ ደግሞ ተጠቅማችሁ መሳል ነው ማለት ነው። ስለዚህ ዛሬ ደግሞ ካፕከት ላይ ፊት ለፊት ገጽ ላይ ያሉትን እናያለን። በባለፈው እናያለን ብያችሁ ነበረ መጀመሪያ ኤዲቲንግ ስንጀምር። ስለዚህ መጀመሪያ የምናየው ስለ ፎቶ ኤዲተር ነው። ፎቶዋችሁ እንዴት ኤዲት እንደምታደርጉ ማለት ነው። ፎቶ ኤዲተር ላይ ስትገቡ ጋለሪ ላይ ነው የሚወስዳችሁ። የምትፈልጉትን ፎቶ ትመርጣላችሁ። ቪዲዮ አያመጣላችሁም ጋለሪያችሁ ላይ። እችኛዋን ፎቶ ይመረጥኩኝ። እንደምትመለከቱት ብዙ አይነት ነገር አለ። ሳይዝን እኔ ሳይዝ ምንድነው? 1:1 2:3 ምናምን የሚባሉ አይነት እንደ አስፔክት ሬሾ አይነት ነገሮች አሉ። ይሄ ባክግራውንዳችሁን ከለር ለመለወጥ እና ለተለያየ አይነት ፕላትፎርም ይጠቅማችኋል፣ ኳሊቲው እንዳይቀንስ ማለት ነው። ስለዚህ ሳይዝ ማለት ይሄ ነው ማለት ነው። ቀጥሎ የምናየው ቴክስት ነው። ቴክስትን በተመሳሳይ የምትፈልጉትን ነገር ፎቶአችሁ ላይ ጽፋችሁ ቴምፕሌት እዚህ ጋር ላይ የፈለጋችሁትን መርጣችሁ፣ ለምሳሌ እኔ ይሄን ስመርጥ እንደዚህ አይነት ነገር ያመጣል፣ ያሳምራል። የምትፈልጉትን ስታይልም ፎንትም አላይትመንት የሚልም አለ። እየመረጣችሁ ብዙ አይነት አለ ማስተካከል ትችላላችሁ ማለት ነው የጻፋችሁትን ጽሁፍ። ስለዚህ ቴክስት ማለት ይሄ ነው፣ ምንም አዲስ ነገር የለውም። ሌላኛው ሼፕ ነው። ሼፖችን ለተለያየ አይነት ነገር ነው የምንጠቀመው። እሱን የቪዲዮ መጨረሻ ላይ ያሳያችኋለሁ። ብዙ አይነት ሼፕ አለ፣ ላይን አለ፣ ስታይል አለ። እዚህ ላይ ስታይል ላይ ስትገቡ ደግሞ ከለር ነው የሚያስመርጣችሁ የሼፓችሁን ማለት ነው። ስለዚህ በኋላ ስለምናየው እንውጣ። ስቲከር ምንም አዲስ ነገር የለውም፣ ከዚህ በፊት አይተናል። ድሮ ለቪዲዮ ነበር፣ አሁን ለፎቶአችሁ የሚመጥን ስቲከር ብዙ አይነት አለ፣ ማስገባት ነው። ስለዚህ አዲስ ነገር የለውም ስቲከሩ። ሌላኛው ካጠገብ ያለው አድ ፎቶ ነው። አድ ፎቶ ስትሉ ወደ ጋለሪ ነው የሚወስዳችሁ። ያላችሁ ፎቶ ላይ ሌላ ፎቶ አድ ብሎ ማስገባት ማለት ነው። ከዛም በዚህ መልኩ ታስገባላችሁ። የቻላችሁትን ያህል ብዙ ፎቶ አድ ብላችሁ ማስገባት ትችላላችሁ። ቦታ እየቀያየራችሁ ማስቀመጥ ትችላላችሁ። ወይም ደግሞ መሀል ላይ ራሳችሁን ፎቶ አድርጋችሁ እንደዚህ በትናንሹ 3 4 4 እያደረጋችሁ የሌሎች ቤተሰቦቻችሁ ሊሆን ይችላል፣ ሌላ የድርጅታችሁ ሊሆን ይችላል፣ ፎቶ ማስገባት ትችላላችሁ ማለት ነው። ሌላኛው አጀስትመንት ነው። አጀስትመንት ምንም አዲስ ነገር የለውም። የፎቶአችሁን ውበት ለመጨመር ሳቹሬሽናችሁን፣ ኤክስፖዠር፣ ብራይትነስ እየጨመራችሁ እየቀነሳችሁ ፎቶአችሁን ማሳመር ነው። ብዙ አይነት አማራጭ አለ። ሌላኛው ደግሞ ምንድነው? ፊልተር ነው። ፊልተርንም ከዚህ በፊት እንግዲህ ቪዲዮ ላይ አይተናል። ፊልተር ምንድነው ጥቅሙ? አሁን እዚህ ላይ ለፎቶአችሁ የተለያየ አይነት ውበት ይሰጣል፣ ከለር ይቀያይራል። እያንዳንዱን እየመረጣችሁ
የሚያምረውን ማድረግ ነው ማለት ነው። መጨረሻ ላይ የምናገኘው ባክግራውንድ ነው። ያው ለባክግራውንድም አዲስ አይደላችሁም፣ ከዚህ በፊት አይተናል። ነገር ግን በድጋሚ አሁን በአሰራር እናየዋለን። ግን ዞሮ ባክግራውንድ ምንድነው የተለያየ አይነት ከለር አለ። የምትፈልጉትን ለፎቶዋችሁ ባክግራውንድ መምረጥ ነው። ስለዚህ አሁን ያሳየዋችሁን ነገሮች በአሰራር እናያቸው። ለምሳሌ ፎቶዋችሁን ስትነኩ የሚመጡላችሁ ነገሮች አሉ። ክሮፕ፣ አጀስትመንት፣ ከታውት፣ ሪፕሌስ ምናምን የሚባሉ ማለት ነው። ክሮፕን እኔ ክሮፕ ምንድነው የሚያደርግልን? ፎቶአችንን ለምሳሌ 1 በ1 ሳረግ 1 በ1 ይቆርጥልኛል። 3 በ2 ሳረገው ይቆርጥልናል እና በምንፈልገው ስታይል ይቆርጥልናል። አጀስትመንትም አሁንም አዲስ ነገር የለውም። ፎቶአችሁን ከለሩን ማሳመር ነው። ምንም አዲስ ነገር የለውም። ያሳይቻችኋለሁ። ከታውትን እኔ ከታውት ስትሉት እንደዚህ አይነት ነገሮች ይመጣሉ። ኩዊክ ሰሌክት የሚለው እዚህ ጋር የምትመለከቱት በነጭ ያለው በራሳችሁ ነው የምታቀልሙት ደግሞ እንዲቀር የምትፈልጉትን ሳብጀክት ነው ማለት ነው። ማኑዋል ሰሌክት ማለትም በተመሳሳይ እሱንም ራሳችሁ ናችሁ ሃርድነስ እና ኦፓሲቲውን አስተካክላችሁ የምታቀልሙት። ይሄ ባክግራውንድ ሪሙቭ ለማድረግ የምንጠቀምበት መንገድ ነው ሁሉም ማለት ነው። ኢሬዝ የምትለዋ ደግሞ ማጥፊያ ናት። ስታቀልሙ ከሰውየትየዋ ውጭ ከሆናችሁ ታጠፉና ታስተካክላላችሁ ማለት ነው። ዞሮ ለእናንተ የሚጠቅመውና ቀላሉ አውቶ ሰሌክት የሚለው ነው። አውቶ ሰሌክት ስታደረጉት ራሱ በስነ ስርዓት ሴትዮዋን ብቻ ያቀልማታል ማለት ነው። ከዛም የራይት ምልክቱን ስትጫኑ ባክግራውንዷን ሪሙቭ አድርጎ እሷን ብቻ አስቀራት ማለት ነው። ስለዚህ የምናቀልመው ማንን ነው? ሳብጀክታችንን ብቻ ነው ማለት ነው። ባክግራውንዱን እንዲቀር ማለት ነው። ሪፕሌስ ምንድነው? ባስገባነው ፎቶ ፋንታ ከጋለሪ ላይ ሌላ ፎቶ እንዲገባ ስንፈልግ ነው ሪፕሌስ የምንለው፣ በዛው ኤዲት ባረግነው መልክ ማለት ነው። ኮፒ ደግሞ ኮፒ ስትሉት ያው ራሷን ነው ድጋሚ ደገመልኝ። ኮፒ ማለት መድገም ነው። ያው ዲሌትም ዲሌት ነው፣ ማጥፋት ነው፣ ዲሌት ማድረግ ነው። ነክታችሁ ዲሌት ነው የምታደርጉት። ኦርደር እና ኦፓሲቲን እኒህ። ከዛ በፊት ግን የዚችን ሴትዮ ባክግራውንድ ኦልሬዲ ሪሙቭ አድርገናል። እንዴት ባክግራውንዱን ከለሩን መቀየር እንደምንችል እናያለን። ባክ እንበልና ቅድም ባክግራውንድን አይተናላ። ባክግራውንድ ላይ ገብታችሁ የፈለጋችሁትን አይነት ከለር ብትቀያይሩ አሁን ለሴትዮዋ ጀርባ ይሰጣል ማለት ነው። አሁን እዚህ ጋር ቢጫ አረኩኝ፣ ፒንክ አረኩኝ፣ ኦር ቀይ ሰምቲንግ ብቻ ከለር የፈለጋችሁትን ከዛ በኋላ መቀየር ትችላላችሁ ባክግራውንዳችሁን በከታውት ሪሙቭ ካረጋችሁ በኋላ ማለት ነው። ስለዚህ ባክግራውንድ ቀይራችሁ እንዴት ከለር እንደምትቀያይሩ ገብቷችኋል። ቀጥሎ ሼፕ ላይ እንግባ፣ ቅድም ያልኳችሁ ማለት ነው። ለምሳሌ ሰርክሏን መረጥኩኝ። ከዛ በኋላ ስታይል ላይ ገባና የሰርክሌን ከለር ቀይራለሁ። ለምሳሌ ቢጫ ማድረግ ፈለግኩ፣ ቢጫ አደረኩት። ከዛም የራይት ምልክቷን ተጭኝ ወጣና ክቧን በምፈልገው የሴትዮዋ ፊት ላይ ወይ የፈለጋችሁት ቦታ አስተካከልኩኝ። እኔ ለጊዜው እንደዚህ ዳርና ዳር ማስፊያ አለው። ከዛም ኦርደር ላይ ገብታችሁ ሴንድ ቱ ባክ ብትሉት ከሴትዮዋ ጀርባ ይሆናል። ብዙ ጊዜ ለቲክቶክ ፕሮፋይል ለኢንስታግራም ምናምን ሰዎች የሚጠቀሙት እንደዚህ አይነት ነው ማለት ነው። አያችሁት? ከኋላዋ ሆነ በደንብ አስፍታችሁ ሙሉ ቢጫው እንዲታይ ማድረግም ትችላላችሁ። ቢጫውን የፈለጋችሁበት ማድረግ ትችላላችሁ። በስኩዌር መስራት ትችላላችሁ። በፈለጋችሁት ቅርጽ መስራት ትችላላችሁ ማለት ነው። ስለዚህ ኦርደር እና ባክግራውንድን አይተናል። አሁን ደግሞ ኦፓሲቲን እኔ ኦፓሲቲን እንግዲህ ከዚህ በፊት በቪዲዮ አሳይቻችኋለሁ። ከታች ያለው ቪዲዮ ከላይ ካለው ቪዲዮ ጋር አብሮ እንዲታይ የሚያደርገን ነገር ነው። ስለዚህ አሁን እንደ አዲስ እኔ ኦፓሲቲ ስንሰራ አድ ፎቶ እንልና ምንፈልገውን ፎቶ መርጠን እናስገባለን። እኔ ራሷን መርጬ አስገባው። ሳይዙን ትንሽ ጨመርኩና እዚህ ጋር ኦፓሲቲ የሚለውን እቀንሰዋለሁ። አያችሁ? ከታችኛው ፎቶ ላይ የእሷ መታየት ጀምሯል። ስታተልቁት የሆነ ውበት ሰጥቶታል። እናንተም የእናታችሁን ፎቶ አድርጋችሁ ከላይ የልጅ ኦር የድርጅታችሁን ሊሆን ይችላል የፈለጋችሁትን በዚህ መልኩ ውበት ሰጥታችሁ መስራት ትችላላችሁ። ሌላኛው እንግዲህ ምንድነው ካሜራ ነው። የካፕከት ካሜራ ከኖርማል ካሜራ ይለያል። ምክንያቱም እዚህ ጋር ፍሊፕ፣ ቴሌፕሮሞተር፣ ስፒድ ምናምን አይነት ነገሮች አሉት። ፍሊፕ ያው ሰልፊ ለማድረግ ነው። ቴሌፕሮሞተር የምትለዋ ነገር ግን ምንድናት? ቪዲዮ በምትቀርጹ ሰዓት ንግግር የሚጠፋባችሁ አይነት ሰዎች ከሆናችሁ እዚህ ጋር ቴሌፕሮሞተር የሚለውን ስትነኩ ይሄ ይመጣላችኋል። ከዛም ብቻ የመጻፊያ ምልክቷን ትነኩና የስራስ ምልክት ያለባትን ማለት ነው የምትፈልጉትን ነገር ትጽፋላችሁ። ወይም ንግግር ልታረጉበት የፈለጋችሁትን ነገር ሀሳቡን ብዙ አድርጋችሁ መጻፍ ትችላላችሁ። ዜና ሊሆን ይችላል፣ ስለምትናገሩት ሀሳብ ሊሆን ይችላል፣ ስለ ስራችሁ ይሆናል። የፈለጋችሁትን በአማርኛ መጻፍ ትችላላችሁ። ጽፋችሁ ፋይናሊ ደን ትሉታላችሁ። ከዛም ሪካርዱ ላይ ያያችሁ እዚህ ጋር 60 ሰከንድ 3 ሚኒት ሚላለ እንደዛ ብላችሁ ሪካርዱን ስታስጀምሩት እናንተ ጽሁፉን እያያችሁ ነው የምታነቡት፣ ፊታችሁ እየታየ ማለት ነው። ነገር ግን ቪዲዮ አልቆ ሲጨርስ የእናንተ ንግግርና ፊታችሁ ነው እንጂ ጽሁፉ አይታይም። ስለዚህ ያ በጣም ያግዛችኋል ማለት ነው። ስትሞክሩት ደግሞ በደንብ አንደርስታንድ ታረጉታላችሁ። ሌላኛው ደግሞ አውቶከት ነው። አውቶከት ምንድነው ጥቅሙ? ኤዲት ለማድረግ ቪዲዮና ፎቶአችሁን ለሰለቻችሁ ሰዎች በጣም ቀላል መፍትሄ ነው። አውቶከት ላይ ስትገቡ ቀጥታ ወደ ጋለሪ ነው የሚወስዳችሁ። የምትፈልጉትን ያህል ቪዲዮና ፎቶ መርጣችሁ ኔክስት ስትሉት ራሱ በፈለገው መልኩ ኤዲት ያደርግና
የተለያየ አይነት ቴምፕሌቶችን ያስመርጣችኋል። እናንተ እያንዳንዱን እየሞከራችሁ የምትፈልጉትን ማድረግ ነው ማለት ነው። አሁን እኔ እዚህ ጋር ይሄኛውን ስመርጥ በዚህ መልኩ ኤዲት አድርጎልኛል ማለት ነው። ወደ ጎን ስክሮል ብታደርጉት ብዙ አይነት አማራጭ አለ። እናንተ መርጣችሁ ኤዲት ያደርግላችኋል ማለት ነው። ስጨርሱ ኤክስፖርት ማለት ነው። ሌላኛው ፕሮዳክት ፎቶ ነው። ይሄ ደግሞ በተለይ ንግድ ላይ ላላችሁ ሰዎች በጣም ይጠቅማችኋል። ፕሮዳክት ፎቶ ላይ ስትገቡ ወደ ጋለሪ ነው የሚወስዳችሁ። ማስተዋወቅ የምትፈልጉትን እቃ መርጣችሁ ኤዲት፣ ከዛ በኋላ ደግሞ አድ ብላችሁ ታስገባላችሁ። ከዛ በኋላ እዚህ ጋር ብዙ አይነት ኤአይ ባክግራውንዶችን አስቀምጦላችኋል በአይነት አይነቱ ማለት ነው። እናንተ እየሞከራችሁ ለእናንተ ፕሮዳክት የሚያምረውን ባክግራውንድ ኤአይ ባክግራውንድ ማድረግ። ለምሳሌ እኔ ይሄኛውን መረጥኩ። ትንሽ ሎድ ያደርጋል። በነገራችን ላይ በተለይ ኮስሞቲክስ ቤት ያላችሁ ሰዎች፣ ሽቶ ምናምን የምትሸጡ ሰዎች ይሄ ለእናንተ በጣም አሪፍ ነገር ነው። ባክግራውንዱን በጣም ነው የሚያሳምርላችሁ ማለት ነው። እኔ እንደ አጋጣሚ ሌንስ ስለሆነ ነው ሌንስ ያስገባሁት ለማሳያ ያክል ማለት ነው። በዚህ መልኩ ባክግራውንድ መቀየር ትችላላችሁ። ኤዲት ማድረግ ከፈለጋችሁ ያስገባችሁትን ፕሮዳክት ነክታችሁ እንደዚህም ማስተካከል ትችላላችሁ። አጀስትመንት ላይም ገብታችሁ የተለያየ አይነት ኤዲት ማድረጊያ መንገዶች አሉ። ቅድም እንዳሳየኋችሁ አይነቶች ማለት ነው ማስተካከል ይቻላል። ሌላው እንግዲህ ኤአይ ፖስተር ነው። ይሄም ንግድ ላይ ላላችሁ፣ ማስታወቂያ ለምትሰሩ ለማንኛውም አይነት ሰው ይሆናል። በዚህ መልኩ ነው የሚያመጣላችሁ። የራሱን የተለያየ አይነት ፖስተሮች አሉት ማለት ነው። እናንተ የምትፈልጉትን ፖስተር ትመርጡና ፖስተሩን እንዴት ኤዲት እንደምናደርገው ላሳያችሁ። በመጀመሪያ እዚህ ጋር የፎቶ ምልክቷን ስነኩ ወደ ጋለሪ ነው የሚወስዳችሁ። እኔ አንድ ፎቶ ወሰድኩኝ፣ የሌንሴን ፎቶ መርጬ ወሰድኩኝ ማለት ነው። ከዛ በኋላ ጀነሬት ነው ምለው። ጀነሬት ለማድረግ ትንሽ ጊዜ ይወስዳል። ከዛ በኋላ ያስገባውትን ሌንስ ፎቶ በዚህ መልኩ ያስቀምጥልኛል በተለያየ አይነት ፖስተር ማለት ነው። ስለዚህ መምረጥ የእናንተ ፋንታ ነው። የምትፈልጉት አይነት መምረጥ ትችላላችሁ ማለት ነው። እሱ ግን በተለያየ አይነት ፖስተር ሰርቶ ያስቀምጥላችኋል። ከዛ በኋላ ግን የመረጣችሁትን ፖስተር ነክታችሁ ኤዲት ማድረግ ትችላላችሁ። እንዴት ብትሉ ለምሳሌ እኔ ይሄኛውን መረጥኩኝ፣ ኤዲት አልኩት። ከዛ በኋላ ጽሁፉ እንግሊዘኛ ነው፣ ያው ለፖስተሩ ተብሎ የተጻፈ እንግሊዘኛ ስለሆነ በአማርኛ ማስተካከል ትችላላችሁ። እንዴት? ለምሳሌ እያንዳንዱ ጽሁፍ እየነካችሁ ወደ አማርኛ መቀልበስ ማለት ነው፣ ወይም መቀየር። እንዴት ነው? ለምሳሌ ይሄኛውን ጽሁፍ ነካው፣ ደግሜ ስነካው ቀጥታ ቴክስት ላይ ነው የሚወስደኝ። አጠፋውና ፋይን ግዝ ካላችሁ ወይ አማርኛ የምጽፉበት መንገድ ካለ በአማርኛ ካልሆነ በእንግሊዘኛም። ለምሳሌ እኔ ሴት ፎቶግራፍስ ብዬ ጻፍኩኝ፣ ራይት ምልክቷን ተጭኜ ስወጣ በዛ ቦታ ላይ ምንም ነገር ሳይቀይር አስተካከለልኝ ማለት ነው። እያንዳንዱን እየነካችሁ ጽሁፉን በዚህ መልኩ ማስተካከል ትችላላችሁ ማለት ነው። እንግዲህ ምርትና አገልግሎታችሁን በዚህ መልኩ ፖስተር መስራት ትችላላችሁ። ሌላኛው ኤአይ ሞዴል ነው። ይሄ በተለይ ልብስ ቤት ያላችሁ ወይም ልብስ ለምትሸጡ ሰዎች ኦንላይን ይጠቅማችኋል። የመጀመሪያው ሞዴል ነው የምትመርጡት። ሞዴል የሚለው ላይ ገብታችሁ የወንድ ከሆነ ልብሱ ወንድ ትመርጣላችሁ፣ የሴት ከሆነ የሴት። እኔ እችኛዋን መረጥኩኝ። ለምሳሌ የራይት ምልክቷን ተጭኜ ወጣው። ከዛም የፕላስ ምልክቷን ነክቼ ከጎግል ላይ ያወረድኩት ቀሚስ ነበር፣ እሱን አድ ብዬ አስገባሁኝ። እናንተ የምታስተዋውቁትን ልብስ በእጃችሁ ፎቶ ማንሳት ትችላላችሁ። ከሞዴሎች ላይ መውሰድ ትችላላችሁ። አበሻ ቀሚስ ሊሆን ይችላል፣ ሺቲ ሊሆን ይችላል፣ ወይም ደግሞ በቃ ከፎቶ ላይ መውሰድ ትችላላችሁ። ምክንያቱም በዚህ መልኩ ባክግራውንዱን ሪሙቭ አድርጎ ስለሚያስቀምጠው ችግር የለውም። ከዛ በኋላ በዚህ መልኩ ካስቀመጠው በኋላ ጀነሬት ነው የምትሉት። ከዛም የተወሰነ ደቂቃ ጀነሬት ያደርግና ያስገባዋትን ሞዴል ባስገባውት ቀሚስ እንደዚህ አድርጎ ያመጣልኛል። ስለዚህ ለመሸጥ ቀላል ነው የሚሆንላችሁ ማለት ነው። ፋይናሊ ስጨርሱ ኤክስፖርት ብላችሁ ወደ ጋለሪያችሁ እንዲቀመጥ ማድረግ ትችላላችሁ ማለት ነው። ሌላኛው እንግዲህ ቴክስቱ ኢሜጅ ነው። የዚህ ነገር ጥቅም ምንድነው? ፕሮዳክታችሁን በተለያየ አይነት ባክግራውንድ ያስቀምጣል። ስለዚህ እሱ ላይ ስትገቡ በዚህ መልኩ ይሆንና መጀመሪያ የፕሮዳክታችሁን ፎቶ ነው የምታስገቡለት። ልብስ ከሆነ ልብስ፣ እቃ ከሆነ እቃ የፈለጋችሁትንና እዚች ጋር የፎቶ ምልክት አለች። እሷን ስትነኩ ወደ ጋለሪ ወስዳችኋል። ባክግራውንድ እንዲሰራላችሁ የምትፈልጉትን የፕሮዳክት ፎቶ ነክታችሁ አድብላችሁ ማስገባት። ያው እቃ ስለሆነ ኦብጀክት እንለዋለን። እቃ ባይሆን ሂውማን ፌስ ነበር የምንለው። ከዛም ጀነሬት ያደርግና በዚህ መልኩ እቃችንን ሰሌክት ያደርጋል። ከዛም አድ ብለን እናስገባለን። ከዛም እዚህ ጋር ሪፈረንስ አን ኦብጀክት ይላል። የኦብጀክታችሁን መጠሪያ ነው የምጽፉት። የእኔ ሌንስ ስለሆነ ካሜራ ሌንስ ብዬ ነው የጻፍኩት። እናንተ አሁን ልብስ ቢሆን ድሬስ ምናምን ብላችሁ ነው የምጽፉት። ስጨርሱ ጀነሬት ትሉታላችሁ። የተወሰነ ሎድ ያደርግና በዚህ መልኩ በተለያየ አይነት 4 ባክግራውንድ ያስቀምጥላችኋል። እንደውም ሌላ ነገር ጨምሮበታል ማለት ነው። ከዛ በኋላ ደግሞ እያንዳንዱን ማየት ብትፈልጉ እያንዳንዱን እየነካችሁ እንደዚህ አይነት ነገር ሲመጣ ሴቭ ወደ ጋለሪ ሴቭ ለማድረግ ነው። አፕ ስኬል ደግሞ በትልቁ ነው የሚያደርግላችሁ። ስለዚህ በትልቁ በዚህ መልኩ ያደርግላችኋል። ይሄ በትልቁ ያደረጋችሁትን ከፈለጋችሁ ሴቭ ብላችሁ አንዱን ፍሬ ሴቭ ማድረግ ትችላላችሁ፣ 4ቱንም ማድረግ ትችላላችሁ መጀመሪያ ላይ ማለት ነው። ስለዚህ ለፕሮዳክታችሁ በጣም ጠቃሚ
አይነት ነገር ነው። እኔ ለምሳሌ እዚህ ጋር ድሬስ ብዬ ልብሴን አስገብቼ ነው በተለያየ አይነት ባክግራውንድ ያመጣልኝ ማለት ነው። ሌላኛው ደግሞ ሪተች ነው። እሱን ከዚህ በፊት በሌላ ቪዲዮ አይተናል። ያው የሰውነትና የፊትን ውበት ለመጠበቅ ነው የምንገለገልበት። አውቶ ካፕሽንንም በተመሳሳይ ዳይሬክስ እና ንግግርን ለመስራት ብለን አይተናል። በደንብ ደግሞ አሰራር ነገር ስለምንጀምር ምናይ ይሆናል ማለት ነው። ሌላኛው ቴሌፕሮምፕተር ነው። ይህንንም ከዚህ በፊት አሳይቻችኋለሁ። ያው ንግግር የሚጠፋባችሁ አይነት ሰዎች ከሆናችሁ እችኛዋን ምልክት ነክታችሁ ንግግራችሁን ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ የምትፈልጉትን ያህል ትጽፋላችሁ ማለት ነው። ስጨርሱ ደን ብላችሁ ትወጣላችሁ። ከዛ 15 ሰከንድ 60 ሰከንድ እና 3 ሚኒት የሚል አለ። ከሶስት አንዱ መርጣችሁ ሪካርድ ስታረጉ ፊታችሁ ነው የሚታየው ሪካርድ አድርጋችሁ ስጨርሱ እንጂ ጽሁፉ አይታይም ማለት ነው። እናንተ ግን ሪካርድ ስታረጉ ጽሁፉን እያነበባችሁ ነው ራሳችሁን የምትቀርጹት። ነገር ግን ልክ ስጨርሱ ጽሁፉ አይኖርም፣ ፊታችሁ ብቻ እያነበባችሁ እንደሆነ ነው የሚታየው። ሌላ እዚህ ምልክት ጋር የጽሁፋችሁን ስፒድና ትልቀት መመጠን ትችላላችሁ ማለት ነው። ስለዚህ በተለይ ንግግር እያረጋችሁ ራሳችሁን ቪዲዮ መቅረጽ የምትሳሳቱ ሰዎች ለእናንተ በጣም አሪፍ አማራጭ ነው በኖርማል ካሜራ ከመቅረጽ ማለት ነው። ስለዚህ ሌላኛው ሪሙቭ ባክግራውንድ ነው። እዚህ ላይም የፎቶ ባክግራውንድ ሪሙቭ የምናረግበት ነው። ለምሳሌ ይሄኛውን ሌንስ መረጥኩኝ አድ ብዬ አስገባው። ከዛ በኋላ ባክግራውንድ ስለው ራሱ ሪሙቭ ያደረግና ባክግራውንዱን እዚህ ጋር ባክግራውንድ የሚላለ ባክግራውንድ ላይ ገብታችሁ የተለያየ አይነት ራሱ ያስቀመጣቸው ባክግራውንዶች አሉ። እያንዳንዱን መርጣችሁ መሞከርና ለእናንተ ፎቶ ወይም ላስገባችሁት እቃ አሪፍ ባክግራውንድ ታገኛላችሁ ማለት ነው። ሌላኛው ኢሜጅ ኢንሃንስመንት ነው። የዚህ ነገር ጥቅም ምንድነው? ብዥ ያለ ወይም ደግሞ የድሮ ፎቶ ካላችሁ ኳሊቲውን በተሻለ መጠን ጥርት የማድረግ ነገር አለው። እሱ ላይ ስትገቡ ወደ ጋለሪ ነው የሚወስዳችሁ። ከጋለሪያችሁ ላይ ፎቶአችሁን ምረጡ። በተለይ ብዥ ያለ ቢሆን ይመረጣል። አድ ብላችሁ አስገቡ። ከዛ በኋላ ራሱ ነው ቀጥታ ኢንሃንስ አድርጎ የፎቶአችሁን ጥራት የሚጨምርላችሁ ማለት ነው። ስለዚህ ይህንን ፕራክቲስ ማድረግ ያስፈልጋል። በደንብ ሁሉንም በእኔ ምልክላችሁን ነገሮች ቶሎ ፕራክቲስ የምታደርጉ ከሆነ ጥሩ ስኪል ታዳብራላችሁ ማለት ነው።